አንተም ብትወጣ ይሄን ጉድ ይዘረግፋል። ወጣን ቁጫን ምንም የምዘረግፍ ይኸውልህ፣ እኔ ካንተ ጋር ራሱ ማውራት ፈልጋለሁ። ካንተ ጋር ማለት ነው። ኦኬ። ስለዚህ አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ በመረጃም አድምጥ እኮ ታዲያ አምጣ እኮ እያልኩ ነው። አድምጠኛት በለኝ። እኔ ህፃን ልጅ አይደለሁም። አንድ አታመጣም፣ ከጥላቻ ውጪ አንድ አታመጣም። ምን ጥላቻ ነው ያለው? ቆይ ዮኒ ግን ለምን ዛቻ ይሆናል? ያለውን አውርደህ ከኔ ጋር አውራ ዮኒ። አንዴ ይቅርታ፣ ስለ ጥላቻ ካወራን እኮ ይኸው መረጃ እኔ ላሳየህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ። እሺ እኔ እናንተ በጥምቀት ወይ በመሰዊያው እናውራ። እዚሁ የቤት እንግባ። እየሰማችሁ ነው ሰዎች? ያ አሁን ኑ ግቡ። ትልቁ ላይ አድርገኝና አሁን ናቲ እንግባ ብለውሃል። ምንም የትም ሄድ የለም። ትነጋገራላችሁ። ዮናስ እየሰማኸኝ ነው? አዎ። ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እስቲ በእውቀት ማለት ልብ በእናትህ። እሺ በእውቀት እናውራ። ችግር አስጥለን ዮኒ ያስጥለን። ሁለት ሰዎች አታውሩኝ፣ አንድ አታውሩ። እሺ ይሁን እያወራሁ እኔን እያወራኝ ነው አይደል? አንዱን ዝም አንተ ዮኒ ካንተ ጋር አውራኝና ከዛ እሱ እኔ አይደለሁ ከሱ ጋር ነው። ኦርቶዶክሶች ነው። አንተ ነህ ጀመርከው። ቃል በቃል እኔ ጀመርኩት። ስለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳልክ ያለው ነገር ኦርቶዶክሶችን ለመሳደብ ነው። ይሄ ትክክል አይደለም በሚል ይዘህ መጣ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን ባስተምሮ እዚሁ ድቤት እናድርግ። በቃ ችግር የለው። አንተ ፈርታል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎህ ዝም ብለህ ጩህ ከፈለክ ማለት ነው። እኔ ጠብቄ በትዕግስት ዮናስ፣ እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳዩናት። ምን አጨቃጨቅ? ልብ በልና ስሙን። አንተ እንዳታስወራ የምታረግ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብህ ሮጠህ መሄድ አለብህ። መመስከር በምን መረጃ ሳይተላል አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድምጠኝ። ጆል ኦስቲን ማለት አንድ ግለሰብ እንጂ እሺ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ። እንደዚህ ነው ማንጫጫችሁ ማለት ነው። መረጃ መረጃ ጠይቋል፣ ሚውት አድርግ። ዮኒ መረጃ ጠይቋል፣ ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንዴ የምትፈልገው መረጃ ፈላጊ እኛን አይመለከትም። የጴንጤ ስህተት የሚሰሩ እኛን አይወክልም ብለህ ደግሞ መከራከር አትችልም። ዳትስ ኖት ዘ ራይት ዌይ ቱ ዱ ኢት። ጴንጤ ጋር ስህተት ሲኖር ተሳስተናል፣ እዚህ ጋር ስህተት አለ ትላለህ። ለምንድን ነው ያላልኩትን እያልክ ፖለቲካ ሰዎች እንዲሰሩብኝ የምታደርገው? እንዴት ነው ፖለቲካ የምሰራው? ንገረኝ። አንተ በፈለከው ንገረኝ። አንተ አይደለም የምሰራው ፖለቲካ የሚሰሩብኝ ሰዎችን ያላልኩት ለምንድን ነው ለምትለው? እኔ አሁን አንተ ጆን ኦስቲንን አምጥተህ ዮኒ ቆይ ሌሎችንም አመጣለሁ። በጣም ብዙ ነው ማመጣለህ። በመጀመሪያ እዚህኛው ላይ እንጨርስ። ያላልኩትን ለምን ትላለህ ነው ዮኒ። ጆን ኦስቲንን አምጥተህ ስታሳየኝ ሰውየው ግብረ ሰዶማውያንን እዛ ሄደው መሳተፋቸው ብቻ ሳይሆን ሰውየው ድብን ያለ የስተት ትምህርት አስተማሪ ነው። አልቀበለውም። በጣም ብዙዎቹም አይቀበሉትም። እንደዚህ ብዬ እያልኩ ለምንድን ነው የእናንተ ሲመጣ ታድበሰብሳለህ ብለህ የምትለኝ? እኔ ስለዚህ አሁን ለምሳሌ ኦርቶዶክስ ነው ቆይ ኦርቶዶክስ ሆነው ገድላትን የማይቀበሉ ሰዎች አንተ የምትላቸውን ነገሮች ወይም ደግሞ ኦርቶዶክስ ጋር ስህተት ነው ያልከውን አልቀበልም የሚሉ ኦርቶዶክሶች አይድኑም እያላችሁ ትከራከራላችሁ። እኔ እኮ አንዱ ላይ ቆመህ አውራኝ ሆኔ አንተ እኮ ያመጣው እኔ እኮ በተባለው ነገር ላይ በደንብ አድርጌ ጴንጤ ውስጥም ስህተት አለ ስትባል ማመን አለብህ። ስህተት የለውም። እኔ መቼ የለውም አልኩህ። መቼ የለውም ዮኒ ስለዚህ በዚህ እንተማመን። መጀመሪያ ስህተት ካለ እዛ ውስጥ ያለውን ስህተት ነው መቅረፍ ያለብህ ዮኒ። በመጀመሪያ የምንተማመነው የተካካደ ነገር ሲኖር ነው። ልብ በልና ሰማኝ። ኤርሚያስ አበበ ነው የምባለው ታውቀኛለህ። ሐሰት ላይ ሐሰት ለማለት የጴንጤ ነው ብዬ አድበስብሼ እንደ ድመት አይነ ምድር የምሸፍን ነውረኛ አይደለሁኝ።
ኦኬ ነገርኩ እኮ አሁን ጆል ኦስቲን ስታመጣው ሐሰተኛ ነው፣ የሐሰት ትምህርት አስተማሪ ነው አልኩ። ይህ ሰው ግን አድምጠኝ፣ ይህ ሰው ግን በአሜሪካ ኢቫንጀሊካል ቸርች ውስጥ አለበት ወይ እሱን አምጣልኝ ብያልኩ አታመጣልኝ ነው። አይዞ አትቸኩል። ለምን ህብረቱ ላይ እዚህ ሀገር ያለው ህብረት ይኸውልህ፣ እዚህ ሀገር ያለው ህብረት 90% ኤልጂቢቲኪው የሚባለውን ደጋፊ ነው። እማታውቀውን ስለ አሜሪካ መረጃውን አመጣለሁ። ከእኔ ይልቅ አንተ እዛ ስላለ ታውቃለህ። አዎ፣ ስለዚህ ቸኩለህ ግግም አትበል እያልኩ ነው። አይ መረጃውን ስጠኝ። እሺ ኦኬ፣ መረጃውን አሁን እሰጥሃለሁ። ሌሎችም ይዛችሁ የምትመጡ ካላችሁ ነው እዚህ እናወራለን። ስለዚህ ኢየሱስን ማመን እኔ ከአንተ ጋር ማወራው በጣም ጥሩ። ስለዚህ አመጣላለሁ። እስከዛ አንተ ማውራት ትችላለህ። እኔ እያልኩት ያለው ቀን እየጠበቁ አሁን ለምሳሌ እኔ እንዳልክ ሄዶ ከነፃነት ጋር ተነጋግሮ ቢሆን ወንጌልን ሰብኮት ቢሆን አብሮ በስልክ አውርቶት ቢሆን ሲታመም ጠይቆት ቢሆን ይሄንን የጻፈው እኔ እንዳልክ ደጋፊ ነኝ። አየህ አንድን ሰው እኔ አንተን አወቅኩ አይደለ? ይሄ ኤርሚ እንደዚህ እኔ የገባኝ ነገር አለ እንደዚህ ነው ብዬ አስረድቼ አንተ በራስ መንገድ ሄደህ የፈለግከውን ብትሆን አሞኬ ጉዳይ የፈለግኩትን ብጽፍ አይ ነግሬው ነበር ስለ ኢየሱስ ሰብኬዋለሁ ወይም ስለ ሌላ ነገር አውርቼዋለሁ የሚሰማኝ አይደለም የራሱ ጉዳይ ማለት መብት አለ። አንድ ሰው ልክ ሲወድቅ ጠብቀ ዜሮ ሲበጋ ጠብቀ በስጋ ማለፉን ጠብቀ የምትጽፈው ነገር ሌሎችን አያድንም። ሌሎችን እልህ ውስጥ አረመኔነትን ያሳያል፣ ጨካኝነትን ያሳያል፣ ክፉነትን ያሳያል። ያንን ነው የተቃወምኩት። መርዘኝነትን ያሳያል። እሱም ብቻ አይደለም በእስልምናም እየተናገርኩ ነው። ኦርቶዶክስ ጻድቅ ናት እያልኩ አይደለም። ግን እንደዚህ አይነት ጭካኔ ላይ መሰራት የሌለበት ነገር መሰራት የለበትም። ሰብኮት ቢሆን አናግሮት ቢሆን ስለ ክርስቶስ አንድ ቀን አውርቶት ቢሆንና ነፃነት ወርቅነህ በስጋ ቢያልፍ እኔ አዎ እንደ ጓደኛው ነበር፣ ሰብኮት ነበር፣ አውርተው ነበር፣ ስለ ክርስቶስ ተሰብኳል ብዬ። ሚስቱን ያልሰበከ ሌላው እንዴት ነው የሚሰብከው? የልጁን እናት ያልሰበከ ሌላውን ሊሰብክ አይችልም። ስታርት ዊዝ ዮር ፋሚሊ። ክርስትና ከቤት እንጂ ከውጭ አይጀምር። ክርስትና እኔ ስድን ቤተሰቦቼን አብሬ ነው ማዳን ያለብኝ መጀመሪያ፣ ሌላውን ለመስበክ አይደለም ምሮጠው። ስለዚህ የሚጀመረው ነገር ስህተት ሲሰራ ነው። እንደዚህ ነገር አውርተው ታውቃለህ ወይ? የጻፍከው ነገር አውርተው ቢሆን ትክክል ነው የጻፍከው። አውርተው ማታውቀውን ሰው እንደዚህ ብለህ መጻፍ ሌሎችን እንደሚያስከፋ እንደሚያስቆጣ ማወቅ መቻል አለብን። በማንኛውም ቢሆን ሙስሊምም ቢሞት ሙስሊም ሲሞት ጽፈ በኢየሱስ ስትሆን ትድናለህ ማለት አይደለም። ሙስሊም ከሆነ ደውለህ አውራ። ጓደኛ ከሆነ የምታውቀው ሰው ከሆነ አውርተህ ነግረኸው አይ አልተግባባችሁም ከሞተ በቃ ተጠያቂ አይደለም። ያላደረግከውን ነገር ኢየሱስ ክርስቶስን ልደነፋበት አይደለም የሚያድነው። ክርስቶስ የምንኖረው ህይወት እንጂ መደንፊያና ሌላውን ማብሸቂያ አይደለም። አሁንም የምትመክር ከሆነ የፓስተር ትዝታው መዝሙሮችንም መስበክ ትችላለህ፣ እናወራበታለን። ብዙም መሄድበት ጉዳይ ስላለ ከዚህ በኋላ እያየው ሚዛናዊ ሆኜ ነው የምንቀሳቀሰው። ስለዚህ አሁን አሳያለሁ በደንብ አድርጌ ስለዚህ ጉዳይ ላይ አንተ እስከዛ የፈለግከው ማለት ትችላለህ። አሁንም እየተናገሩ ነቅሼ ማውጣቸው ፌለሪቲ ያለውን በክርስትና ህይወት ላይ በጣም ደካማ የሆነ ነገር ያለውን በደንብ አድርጎ ነቅሶ ማውጣት ይቻላል። ልክ ኦርቶዶክስን ልክ ሙስሊምን እንደማውጣት ጴንጤንም ዝንት ጉድ ማውጣት ይቻላል። ኦኬ ትልቁ ላይ አድርገኝ ሆነ። እሺ ጎሄድ ይሄ ጽሁፍ ነው አይደለ ያስቆጣህ? የእንዳልክ ጽሁፍ ትክክል። ኦኬ ቀደም እንዳነበብከው ነው እዚህም ጋር ያለው። እኔም ስክሪንሾት አድርጌ ያመጣሁት እንደው ብሎ የሚለው ነው። ከዚህ ቀጥሎ እዚህ ጋር ከታች ያለው ላይ በጌታ በኢየሱስ ስም ብሎ የአርቲስት ነፃነት ወርቅነህን ፎቶ አስቀምጦ ስክሪንሾት ሳደረገው ፎቶ ስለተቆረጠ እንጂ ድንጋጤውና በሞቱ ላይ ያለውን ነገር ነው የተሰማው ማለት ነው። እና ምን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ባጭሯ እድሜያችን ዘላለማችንን እናስተካክል ማነው አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ አለ። ኦኬ አርቲስት ነፃነት ወርቅነህን እዚህ ጋር በሞቱ ላይ ወንድማችን እንዳልክ የቀለደበት ወይ ያላገጠበት ቅድም በእሱ ምክንያት እንደው እሱ እንኳን የጻፈው እዚህ ላይ ተባረክልህ። ይሄ ነው አየህ፣
ብዙውን ወንጌላውያን አማኞችን ሁሉ ጭምር ስትናገር የነበረበት ነገር የሆነ አግባብ አይደለም ነው ብዬ ኖ ወንጌላውያን ስህተት የሰሩትን የመናገር መብት እሱ ትችላለህ። እሱን ማንም ይከለክል የለም። እኔ አልፈቅድልህም፣ እኔ አልከለክልህም። ግን ቀደም ግን በሙሉ ነበር በሙሉ የሚለውን አምጣ በሙሉ ቪዲዮ እኮ አለ። ቪዲዮ ስላለ በደንብ አድርጌ አጭበርባሪውን፣ ሌባውን፣ በሱ ስም የሚነግዱትን በደንብ አድርጌ ነግሬያቸዋለሁ። ገና ነግራቸዋለሁ በደንብ አድርጌ። ጴንጤዎች በሙሉ እያልክ ነገር የነበረው በሰው ሞት የሚቀልዱ እያልክ በምን በሰው ሞት የሚቀልዱ እያልክ? አዎ አሉ። እና ታዲያ በደንብ ለምን መሰለህ እዚህ ጋር 11.4 ሺህ በሰው ሞት ቀላጅ ነው። የትኛው ላይኩን አየው አንተ ስለማታየው ነው። 11.4 ሺህ ስማኝ፣ 11.4 ሺህ ይጽናናልን ወይም ደግሞ የሆነ ነገር ሳይሆን በሞተ ሰው የተደሰተ ነው። ኢየሱስ ክርስቶስን ማምለክ እንዳልክ ጽሁፍ ላይ ምንድነው ስተቱ? እስኪ ንገረኝ። እኔ በጣም ሰማ ፈልጋለሁ። ለምን ሌላ ጊዜ አልጻፈውም? አሁን ምን መሰለህ ኢየሱስ ክርስቶስን ለመስበክ አሁን ለምሳሌ እንትናን አሰብከው፣ ነፃነት ሄዷል። አትሰብከው፣ ይሰብከዋል። ነፃነትን ያስነሳው እሱ። አሁን ይኸውልህ እሱ መንፈሱ ካለው ያስነሳው። እስቲ አያደርገውም፣ አይችለውምም፣ አልተቀባም። ማድረግ የሚችለው ምንድን ነው? ሰው ሲሞት እንደ ባህላችን የኢትዮጵያዊ ሲሆን አይደለም የሌላው እምነት የሌለው አይስፒድ ሲመጣ ሰው ፌመስ ስለሆነ ለማየት እንኳን ሄደዋል። የሰው ልጅ ባህሪ ባይ ኔቸር ስትሞት መጽናናትን ነው የምትፈልገው። ተሰው ይጋርደው። ይሄ ደግሞ ጌታ ኢየሱስ ነፍስን ይማረው ወይም ደግሞ በጌታ ኢየሱስ የሆነ ብሎ መልካም ነገር መጽሐፍ ምንድን ነው የከበዳቸው? ፖለቲካ መስራቱ ለምን አስፈለገ ንገረኝ። ይሄ ብቻ ሳይሆን ስለ ሙስሊሙ አገባኝም ስላልክ ነው። የሙስሊሞችንም ነው የተናገርኩት። ስለዚህ አንድ ፕሮቴስታንት ሲሞት በነሱ በጽሁፍ የሚያላግጥ አንድ የታወቀ ፓስተር ሲሞት በነሱ የሚያላግጥ ወይም አንድ የታወቀ ሙስሊም ይቅርታ ጴንጤ አርቲስት ቢሞት በነሱ የሚያላግጡ ታዋቂ ሰዎች አይኖሩ። እንዳልክ ታዋቂ ሰው አይደለም አትለኝም። እሱነቱን ተጠቅሞ ነው እንደዚህ ያለው እንጂ ማንም ሌላ ሰው ቢል ማንም አቴንሽን አይሰጠውም። እኔ የሆነ ነገር ታዋቂ ሰው ጥፋቱ እንደተነገረኝ ምንድነው? ጥፋቱንም ምነግርህ እዚህ ጋር ይኸውልህ፣ አሁን ሰው ሲሞት ያለውን ኢንቴንሽናሊ መጽሐፍ የፈለገውን እዚህ ጋር ከጽሁፉ በስተጀርባ አለ። ልክ እንደ መጽሐፍ ቅዱስ ትርጉሙ ይለያያል ነው የምትለኝ አይደለ? ልክ እንደ ሌላ ነገር ስታነበው የምታነበው ይለያያል ነው። አሁን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ ጠይቅ ነበር። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ። ምንድነው አሁን እዚህ ጋር ኦርቶዶክስ በደንብ አድርጎ ለሚገባው ኦርቶዶክስ ኢየሱስን ስለማታምን ሲኦል ገብቷል ነው መሴጁ። ዲስ ኢዝ ዋት ኢት ኢዝ። አንተ ካልገባ አላውቅም። እኔ ከገባኝ ግን ሌሎቹንም ብትናገር ቀኔ ነው የተናገረው። ኦርቶዶክስ አታውቅም ክርስቶስን። ስለዚህ መሞቷ ሲኦል ገብታችኋል፣ እንጦሮጦስ ገብታችኋል ነው መልእክቱ። ይሄ የኦርቶዶክሳውያኑ መልስ በዚህ አቅጣጫ ላይ አሁን አንተ እንዳልከው በአንተ ትርጓሜ እንዳልክ እንደዛ ብሎ አላለም። አንተ የተረዳው የዚህን ጽሁፍ ትርጓሜውን የተረዳው አሁን አንተ ባልከው መሰረት ነው። አንተ ባልከው እንዳልክ የጻፈውን ጽሁፍ አንተ በተረዳህበት ትርጓሜ ላይ ቆሜ ልጠይቅህ። ኦርቶዶክሳውያን ተዋሕዶ ቤተክርስቲያን አማኞች ታዲያ ከ98 በመቶ የሚሆነው ከ198 በመቶ የሚሆነው ህዝብ ከሞት በኋላ የት ነው የምትገባው ተብሎ ሲባል የት ነው የሚለው? ሲኦል አይደል? ኦርቶዶክስ የሚለው ስላልክ አይደል? ቆይ ጴንጤ የሆነው ሲኦል የሚገባ የለም። እኔ ይሄኛውን ጨርስና ከዛ እንመጣለን። አሁን ስናወራ ተመሳሳይ ነገር ለጴንጤ ሲሆን ነው አትበለኝ። እኔ ለጴንጤ ሲሆን ነው አልልም ስላልኩ አይደለም እኔ ክርስቶስ የምገባው እኔ ገነት እገባለሁ ስላልኩ አልገባም። 98 በመቶ የኦርቶዶክስ አማኝ ሲጠይቅ 90 አይደለም 100% ኖ 100% ኦርቶዶክስ ቢያንስ ነው 2% ልተው ብዬ ነው። እኔ ጨምሬ ልበልልህ። ቆይ እኔ ጨምሬ ልበልልህ። 100 ኦርቶዶክስ በእኔ ስራ የሚገባኝ አይደለም፣ ገነትን በእኔ ስራ ልወርስ አልችልም የምትል እምነት አላት። በእኔ ስራ በሱ ቸርነት ልድን እችላለሁ።
በእኔ ስራ በስራዬ ነው ግን ምንድነው ነው የሚሉት? በስራዬ ነው አይደል? ምንድነው የሚሉት ታዲያ? ይሁን እዚህ ምንድነው ብሎ የሚሉ አንተ አይደለ? አየህ የአረዳድ ችግር እንደሆነ እነግርሃለሁ። ኦርቶዶክስ የምትለው እኔ ምድር ላይ የምሰራው የጽድቅ ስራ ለገነት የሚያበቃኝ አይደለም። እኔ በስራዬ ነው የምጸድቀው፣ በስራዬ ነው ምድር ነው። ይሄ አረዳድ ነው። አቀድም አንተ አሁን እንደተረዳው አረዳድ አይደለም። ለምንድን ነው አረዳድ እንዳልሆነማ የምነግርህ እንዴ? ቆይ ክርስቶስን እያመንኩኝ ሰው ባረድ እድናለሁ እንዴ? እጸድቃለሁ እንዴ? ክርስቶስን አምኜ ብዘሙት እጸድቃለሁ እንዴ? እስቲ ንገረኝ አንተ፣ አስረዳኝ በምትፈልገው። ክርስቶስን አምኜ እድሜም ሙሉ ስዘሙት ብኖር፣ እድሜም ሙሉ ስዘርፍ ብኖር፣ እድሜም ሙሉ ወንጀል እየሰራው ክርስቶስን አላቭ ዩ ጂሰስ እያልኩ ብኖር እጸድቃለሁ? እስቲ ንገረኝ። ኦርቶዶክሳውያን ከሞት በኋላ የት ነው የሚገቡት ነው ብለህ የምታምነው? እነሱ የሚሉት ራሳቸው በአደባባይ እነሱ የሚሉት በአደባባይ። በጣም ጥሩ። ኦርቶዶክስ ሆኑ ሲሞቱ በአደባባይ የፍርዱን የሚሰጠው ኢየሱስ ክርስቶስ ነው ብለው ነው የሚያምኑ። ስለዚህ የት እንደሚገቡ አያውቁም። ፍርዱ የሱ ነው። የት እንደሚገቡ አያውቁም። ይሄ ከማክበር እንጂ ከመደንፋት አለ እንዴ? ስራ እኮ የአፕሊኬሽን ሞልተህ በእርግጠኝነት እኔ ዲግሪው ስላለኝ ገባለሁ ብለህ ታምናለህ እንዴ? የእሱ ፍቃድ ነው። ኦኬ ፕሊዝ ቆይ እሺ። ኦርቶዶክስ ሙስሊም ወይ ደግሞ እዚህ ጋር ወንጌላውያን ሙስሊም እገባለሁ ይላል። ልንገርህ ያ ሙስሊም ቆይ ሙስሊም ገነት ገባለሁ ይላል። ኦኬ እነዚህን ሶስቱን አስቀመጥን። በጣም ኦርቶዶክስ ስትሞት የት ነው የምትገባው ብለህ ስትለው አያውቅም አይደል? አያውቅም ሳይሆን የሚያውቀው አምላክ ነው። ስለ እኔ የሚያውቀው አምላክ እንጂ እኔ አይደለሁም ነው የምትለው ኦርቶዶክስ። ወይ ኦርቶዶክስ ሰው ላስገባ ልገደድ ነው? ኦርቶዶክስ የምትለው እኔ እናንተ የምናወራ ከሆነ ልንገርህ፣ ኦርቶዶክስን የሚወክሉ ሰዎች አሉ። በቸርነቱ እሱ ነው የምትለው ኦርቶዶክስ። ኢየሱስ ክርስቶስ በቸርነቱ ወደ ገነት ሊያስገባኝ ይችላል ነው። በቸርነቱ በፈቃዱ በጌታ ቸርነት በጌታ ቸርነት እንደሚያስገባቸው እርግጠኛ ናቸው ወይ? እነሱ እርግጠኛ ናቸው? በጌታ ቸርነትማ ናቸው። እነሱ እርግጠኛ ናቸው? አዎ በጌታ ቸርነት እርግጠኛ ናቸው። ምክንያቱም ለጌታ የሚሳነው ነገር እንደሌለ 100% የሚያምኑት እነሱ ናቸው። ስለዚህ 100% በጌታ ቸርነት መንግስተ ሰማያት እንደሚገቡ ያምናሉ። በትክክል አያምኑ? በትክክል ያምናሉ። አናቅም ነው የሚሉት። አረ በጌታ ቸርነት እንዴት ነው የማይሉት? ላስገባ የነሱን ሰው እንደሱ ካልከኝ የነሱን ሰው ላስገባለ። ምክንያቱም እኔ ወዴት ሰውን አስገባ ነው፣ አለበለዚያ ደግሞ አታስገባ ትበለኝ። እኔ አላስገባም አታስገባ አላልኩም። ከፈለክ አስገባለሁ። ዘማርያምን ጥሩት። ወንጌላውያንን በክርስቶስ ኢየሱስ በማመናቸው የት ነው የምንገባው ነው ብለው የሚሉት? ወንጌላውያን በክርስቶስ ኢየሱስ በማመናቸው የት ነው እንገባለን ብለው የሚሉት? አዎ ጸድቀናል ነው። ምን እንገባለን ብቻ ምድር ላይ ራሱ በአደባባይ የት እንገባለን ነው ብለው የሚሉት? አዎ ገነት ነው የሚሉት። 100% ገነት። ኦኬ የእነሱ ጥንፍፍ ያለ ነው። በ4 ነጥብ የተዘጋ ነው። የኛ የተዘጋ ግን አይገቡም አብዛኛው። እኔ እነግርሃለሁ። እኔ አሜሪካ ነው ምን ያህል ቆሻሻ እንዳለ ብታውቅ ትነግረኛለህ። እሱም በኋላ ኦኬ እሺ። ሙስሊም ከሞቱ በኋላ የት ነው የምንገባው ነው ብለው የሚሉት? ጀነት ይሉታል። ሲፋቅ ጀ ተደርጋለች ገነት። እሺ ጀነት ብለው ይላሉ አይደል? ያ ጀነት እንደሚገቡ እርግጠኛ ናቸው። ያ ሐዲሳታቸው ላይ ይመስለኛል ባለሳሳት፣ እሱን በደንብ አላጠናውም። እስልምና ላይ ያሉ ሰዎች ማስገባት ትችላለህ። መሐመድ እንኳን ነቢያቸው ከሞተ በኋላ የት እንደሚገባ እንኳን እርግጠኛ አይደለም። እነሱ እንዴት እርግጠኛ ሆነው? መሐመድ ራሱ እርግጠኛ ሆኖ እናትና አባቱ በእስልምና ስላልሞቱ ሲኦል እየተቃጠሉ ነው ብለዋል። በእስልምና ቢከተሉ ኖር ልዘግብ ነው። እስልምናን ቀማምሰነዋል። የእሱን መግባት ነው ያልኩ። የእሱን ራሱ መሐመድ የእሱንማ እርግጠኛ አይደለሁም። ልብ በልቆይ እስልምና ላይ ስላላጠናው እርግጠኛ አይደለሁም። እስልምና ላይ ሲሰሩ እኔ ደግሞ እስልምና ላይ ጎራ ብዬ እስልምናን ያልተቀበለ አይገባም ገነት ልንገርህ። እሺ ስለዚህ መሐመድ እስልምናን ነብዩ መሐመድን ተከትሎ እስልምናን የተቀበለ ይገባል ገነት። ኦኬ ስለዚህ መሐመድ የት ነው የገባው ይላል መጽሐፋቸው በእነሱ። አዎ የጸደቀ ሰው ነው መሐመድ። ምንድን ነው ይላል እንደዛ ገነት ገባ ይላል። አዎ መረጃ ልታሳይን ትችላለህ ይሆን?
መረጃ ልታሳየን ይችላል? በእነሱ በእስልምና ቃል በቃል የተናገረው አይደለም እሱ። እኔ ሰው ልጥራ፣ አንድ ኡስታዝ ልጥራ፣ አምጣ። እሺ ኡስታዝ መሐመድ የት እንደገባ አንተ ገነት ገብቷል ነው ብለህ የምትለው አይደል? አዎ በእነሱ ጀነት ነው እንዴ ነብዩ መሐመድ ያልገባ ሌላ ማን ሊገባ ነው? በእነሱ እንዴ ቆም ብለህ ማሰብ እኮ ጥሩ ነው አንዳንዴ። ኦኬ ቆየው ነው ማን ያርዳ የነበረ ማን ይናገር የቀበረ ይባላል አይደል? አዎ እንዴ ዘማርያምን ጠሩትና ስለ ኦርቶዶክስ የሚያውቀው እሱ ነው ወይ ወንድማችን መዝሙር ያሬድ ይግባና እሱም ደግሞ ስለ ኦርቶዶክስ ይናገር። እኔ ቃል በቃል የተናገርኩት ሁሉንም ጴንጤ አላልኩኝም አልልም። አረንሰይ የሚያረጉ አሉ። እንደዚህ አይነት ችግር አለ። ስንት ጴንጤ ቤት ችግር እያለ ኦርቶዶክስ ላይ ብቻ ማፍጠጥ ትክክለኛ እምነት አይደለም እያልኩ ትክክል አይደለም። አንድም አላሳየኝም እስካሁን ኦርቶዶክስ ላይ አጣፈጠጠ ምናምን ብሎ የሚል አንድም ያሳየህ ነገር የለም። ምኑን እስካሁን ያሳየህ ነገር የለም ነው ብዬ የምልህ ማለት እስካሁን የምትል አንተና ፓስተር ትዝታው 10 ዓመት ሙሉ ኦርቶዶክስ ላይ አይደል ሙሉ ስራችሁ? ጳጳሳቱን ቁጭ ያደረግንበት ነው አለ ስብሰባ ቁጭ አድርገንበት። አዎ ትክክል ናቸው ብለን ያሉበት ነው እንጂ ብራዘር ተው አልከኝ ስትለኝ ራስ መረጃ ስለሆነ አልሰራንም ካልከኝ ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስን መስበክ ልዩ ስራ። አድመጠኝ እኔና ትዝታው በዚህ 10 ዓመት ውስጥ የሰራነው ላይ ያኔም አንተ ወደ ጌታ ሳትመጣ በፊት ስትሰድበን ስትነቀነፈን የነበረውን ነገር ሌሎችም እንደዚሁ ሲያደርጉት የነበረውን ነገር ኢቭን አንዳንድ ከወንጌላውያን አማኞች እንኳን ከኛዎቹም ሁሉ ጭምር ሳይቀር ሲነቅፉን ሲሰድቡን በነበረው ነገር ላይ የሊቃውንት ጉባኤ የተባሉትን ሁሉ ለስብሰባ ጭምር ተጠርተውበት መጽሐፍቶቻችን ጥራት ይጎላቸዋል ብለን አስብለናቸዋል። እኔና ትዝታው አላጠፋንም፣ ሌሎችም ወንድሞች አላጠፉም። የኦርቶዶክስ ትክክል ያልሆነችበትን ነገር በግልጸት ነው ያስቀመጥነው ማለት ነው። ለምን የእናንተን ስህተት አታስቀምጡም? ብዙ ጊዜ ሞር ፎከስ አድርጋችሁ ታውቃለህ። ዮኒ በደንብ ነው የምታውቀው። ህሊና በደንብ ያውቃል። እኔ ምን ያህል በመረጃ እንደምናገር ህሊና በደንብ ያውቃል። ዮኒ የቱ ጋር ነው እኔ ስለ ጴንጤ ትክክል ያልሆንበት መንገድ ያልተናገርኩበት ዘመን? እስኪ አንድ አምጣልኝ። አሁን አብዛኛው ጊዜ እውነት እንነጋገር። እዚያ ሌሎችም ፕሮቴስታንት አስገባለሁ በመረጃ ቤት በሙሉ እኛ ትክክል ሳይሆን በሐሰተኞች ነቢያት ጉዳይ ጠየቀኝ አይደለ? እኔ ነው የምመልሰው። ከጠየቀኝ እኔ ልመልስ፣ ከዛ አርጊመንቱን ታመጣለህ። አንተ ቲክታክ ላይ ከፍተህ 90% ስራ ኦርቶዶክስ ላይ ነው ወይስ ኢየሱስን መስበክ ላይ ነው? እውነቱን እንነጋገር። በሙሉ ስለ ገድል ነው፣ ስለ ጥምቀት ነው፣ ስለ ማንኛውም ነገር፣ ስለ አላፋት ዝማሬ ኤኒቲንግ አምጣ። ኤቭሪዴይ አጀንዳ ተቀርጾ ኦርቶዶክስ ላይ ነው የምትሰራው እውነት ወይስ ክርስቶስን እየተሰበከ ነው ያለው? እውነት እንነጋገር። ንገረኛ አንተ ራስህ። እኔ ጨርሻለሁ። እየተሰማ አይደለም። ሚዩት አድርጌ እያወራሁት ነው። ይቅርታ። እሺ ምንድነው? በመጀመሪያ በዚህ 10 ዓመት ውስጥ እኔ ወንጌል የምሰብከው ወንጌል ስሰብክ ለወንጌል ጠንቅ የሆነ ለምንድነው በአይሁዳውያን እምነት ላይ ስናገር በግማራ በታልሙድ ላይ ባለ በሚሽና በሚባል መጽሐፍቶቻቸው ላይ የአይሁዳውያን ማለት ነው ከታናክ ውጭ ባለው ላይ ትክክል አይደለም ብዬ ስናገር ለምንድን ነው እሱ ሁላችሁ መታችሁ ትማራላችሁ። ኦርቶዶክሳውያን ሁሉ ጭምር ማስታወሻ ደብተር ይዘው መጥተው ይማራሉ። ግን አንድ ቀንም ኤርሚያስ ከአይሁዳውያን ጋር በሚነጋገርበት ጉዳይ ትክክል ያልሆነውን ነገር አሳያቸው ብሎ የሚል አንድ ቀን ተቃውሞ ደግሞ የመደገፍም ሀሳብም መጥቶ አያውቅም። እኔ ድጋፋውን ፈልጌ አይደለም። እኔ በኦርቶዶክስም በወንጌላውያን አማኞችም ላይ በአይሁዳውያንም ላይ በሶስቱ ላይ በተለይ ታርጌት አድርጌ ወንጌል አገለግላለሁ። እስልምናም ላይ ወንጌልን አገለግላለሁ። እስልምና ላይ ቤት ከፍቼ ስጠራ አንዳቸውም አይመጡ፣ አንዳቸውም መጥተውም አያውቁ። ለምሳሌ በወር ውስጥ ወደ 4 ጊዜ ጥሪ አቅርቤ ነበረ። አንዳቸውም የመጡ ሁሉ አንዳቸውም። እስኪ ሙስሊም የሆነ ይግባና ከእነሱ የእስራኤል አምላክ ማነው አምላካቸው አላህ ብለው የሚጠሩት እስራኤልን ከግብፅ ምድር መርቶ ያወጣ ነው ብለው እስኪ ይናገሩና በብሉይ ኪዳን መጽሐፍት እስኪ ከኔ ጋር ይነጋገሩ። አያደርጉትም፣ አይደፍሩትም። ኦኬ ደጋግሜ ጥሪ አቅርቤ ያለውን ካሉ እስኪ ይምጡና ስለ እስልምና ጥሪ ማድረግ ፈልገ ነው። ኦኬ ስለ ጥሪ አይደለም። እኔ ቤቴን ከፍቼ በዚህ ጉዳይ ላይ ከዚህ በፊት ያወራሁበት ጉዳይ ላይ ለምን እሱን ሁሉ አታነሱም ነው።
ኦኬ እኔ በኦርቶዶክስ ሃይማኖት አብዛኛው ምን መሰለህ አይሁድ ብታወራ ኢትዮጵያውያን አይሁዶች እስራኤል የሚኖሩ ካልሆኑ የሉ። ስለዚህ ብዙ ሰው ገብቶ ያንን አያይም። አብዛኛው ጊዜ ግን ባለው ቆይ ከተናገርኩት ጋር ስህተት ካለ ይሄ ስህተት ነው በለኝ። አብዛኛው አንተ የምትሰራው ክርስትና ኦርቶዶክስን በተገናኘ ነው 90%። ለምን አንተ ለምን በእስልምና ላይ አትሰራም? 90% ኢትዮጵያ ላይ ኦርቶዶክስም እስልምናም አለ። ልክ ነው አይደለ? የጌታ ማዳን ለእስልምናም ለኦርቶዶክስም ለአይሁድም ለግሪክ ለባሪያ ለጨዋ ለሴሳ ይባል የሚሰበክ። ስለዚህ ትንሹን አቻችሎ አንተ ላጣቀው ትችላለህ። ኦርቶዶክስ ላይ ታርጌት አድርጌ የምሰራው ገባኝ። ስላደግኩባት ነው ምናምን ልትለኝ ነው። ራይት አንደኛ ስላደግኩባት ገባኝ እኮ ስላደግኩባት ስላቆረብኩባት ድቁና ስለተሰጠኝ ነው። አንደርስታንድ። አንተ ጋር ግን እስልምናን የሚያውቁ በደንብ ከእስልምና ወደ ክርስትና የመጡ የበቁ አሉ። ከእስልምና አንተ ባታቅ ከነሱ እየተማርክ ቤት እየጋበዝ ለምን ስለ እስልምና ኦርቶዶክስን በምታደርገው ደረጃ ሳይሆን ሩቡን ለምን እስልምና ላይ አትሰራም? እየነገርኩ ዮኒ በወር ውስጥ 4 ጊዜ ጥሪ አቅርቤላቸው አንድ ወፍ የደረሰ እኮ ሙስሊም የለም እኮ ነው ብዬ የምልህ። አለ ብለው የሚሉ ከሆነ እኮ እያልኩ ነው። አሁን እዚህ እየሰማረ 3700 ሰው አለ ብሎ የሚል ከሆነ አለ ብሎ የሚል ከሆነ ያሉ ሙስሊሞች ካሉ ሲገቡ ከኔ ጋር የሚያወሩት በዚህ ጉዳይ ላይ ነው። እነሱ አምላካችን ብለው የሚጠሩት አላህ የብሉይ ኪዳንን የእስራኤልን ነቢያት መርቶ በመንፈሱ ትንቢት አናግሯቸዋል ብለው የሚሉ ከሆነ ከኢብራሂም ብለው ከሚሉት ከአብርሃም ጀምሮ ማለት ነው ሙሴንም ሆነ ኢሳያስን ሌሎችም በሙሉ ነቢያትን አናግሯቸዋል ብለው የሚሉ አይነት ከሆነ ይምጡና ከኔ ጋር ያወሩ። እስራኤልን ከግብፅ ምድር ያወጣው እና የመራው አላህ ነው ብለው የሚሉ ከሆነ መተው እስኪ ያወሩ ነው እያልኩ ያለሁት። መልካም ሰምታችኋል። ሙስሊሞች ጥሪ ቀርቦላችኋል። ጥሪውን ተቀብላችሁ የምትመጡ ካላችሁ እሰየው፣ ደስ ይለኛል። ዘማርያም ወይም ያሬድ ብትኖሩ ደስ ይለኝ ነበር። ዛሬ ገብታችሁ ሀሳባችሁን ብትገልጡ ደስ ይለኛል። በመጀመሪያ የተነጋገርነው ላይ እኔ ስለ እንዳልክ የተናገርኩበት ላይ እንዳልክ ማለት የፈለገውም በግልጽ ነግሬሃለሁ። ማለት የፈለገው ኦርቶዶክሶች ሲኦል ናችሁ፣ መጽሐፍ ነገር የሚጻፍ ነገር ይዛል። ኦርቶዶክስ ቴክኒካል ያለው ምንድን ነው? ኦርቶዶክስ ኢየሱስን አታውቁም። የአንተ ትርጓሜ ነው ግን እንዳልክ የኔ አይደለም። የአብዛኛው ህዝብ ትርጓሜ ይሄ ነው፣ የኔ አይደለም እኮ። የእናንተ ትርጓሜ ነው የተሳሳተው። የእናንተ ሳይሆን አልኩ እኮ። አሁን ለምሳሌ የአንተ ትርጓሜ የምትለውን አንተ የፈለግከውን ብለህ አሁን ለምሳሌ እናንተ እንደፈለጋችሁ ተርጉማችሁት ነው እንጂ አላልኩም ማለት አይቻልም። ያልከው ቀን ጠብቀ ኢንቴንሽናል ያንን ካልከኝ ያ ፐርፐዝ ለዛ ነው የሚውለው። ሌላ ልትለኝ አትችልም። ኢንቴንሽናል ሌላ ቀን ቢልኮ ነገርኩ። ሌላ ቀን ቢልኮ ሌላ ሁሌ ነው የሚጽፈው እንዳልን ሁሌ ነው። በጣም የተቀየረ ሰው ነው ብዬ እንደኔ የጮለት የለም። አምጣ እንዳልክ ማውራት የሚፈልገው ስለ ኢየሱስ ነው። ከኢየሱስ ውጭ መስማት አይፈልግም። በኢየሱስ የተባረከ ነው፣ ትልቅ ለውጥ አለው እያልኩ ተናግሬያለሁ ብዙ ጊዜ። ምን አጠፋ? ግን ዌፐን አትጠቀምም። ዌፐኑ ምን መሰለህ? ዌፐን ያደረገው ምንድን ነው? ይሄ ልጅ በመጀመሪያ በጻፈው ላይ እና ፒክቸሩን ፖስት ባደረገው ላይ አንድ ሰው ኔጌቲቭ ነገር አልጻፈም። በጌታ በኢየሱስ ስም ብሎ ደንግጦ ባለርገው ስክሪንሻት ላይ አንድ ኦርቶዶክስ መጥቶ እዛ ላይ ኮምፕሌን አላረገበትም። አንድ በጌታ በኢየሱስ ስም ምን ሆኖ ነው ብሎ ጻፈ እና ፖስተ። there was nobody። የላኛው ግን ሲጽፍ ኦርቶዶክስ ተቃወሙት አይደል? የላኛውን ሲጽፍ የላኛው ምን ለማድረግ ፈልጎ ነው የጻፈው? ምን ለማድረግ ምን ፈልጎ እንደጻፈ የህዝቡንም ያንተንም ኮሜንት ተወና ለመጀመሪያ ተወና ማለት ለጊዜው ተወና እንዳልክ ይሄን ጽሁፍ ግን ሲጽፍ የዚህ ፊት ለፊት ላይ ያስቀመጥኩትን ስክሪንሾት ያደረኩትን እሱን ግን ሲጽፍ ኦርቶዶክሳውያኑ መጮህ ጀመሩ አይደል? ምን ብሎ ስላለ ምን ብሎ ስላለ ኢየሱስ ስላለ ነው እንዳትለኝ አይደል? ቆይ አዎ ይሄ ነው ችግር። አዎ ዮኒ እኔ ኢየሱስን በድፍረት አንተ ሴቭ ያረክብ። ቆይ አድመጣኝ ዮኒ ልጨርሳ። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ አለ። በአጭሯ እድሜያችሁ ዘላለማችንን አስተካክለን ብንሄድ ጥሩ ነው አለ። ኢየሱስን ሳትቀበሉ እንዳትሞቱ ብሎ ስላለ ነው ኦርቶዶክሳውያኑ በሙሉ የተበሳጩት። አየ እንዴት ፖለቲካ እንደሚሰራው አየ። ይሄ ነው ማለት
ራይት ዮኒ ችግሩ ሀዘን ነው። ይሄው ሀዘን ስለ ሀዘን አይደለም። ሀዘንንማ ደንግጦ በኢየሱስ ስም አለ። በአርቲስት ነፃነት ወርቅነህ ሞት ላይ አላላገጠም እንዳልክ ለእውነት አይደል? እኔ የማቀህ ዮኒ ሚዛናዊ የሆነ ስታወራ ነው። ያን ሚዛናዊነትን ግን አሁን አንዳንድ ቦታ ላይ ልትጥል እንደሆነ እያየው ነው። ለአንተ ስላልተመቸ ተጣለ ማለት አይደለም። ለአንተ አልተመቸም የኔ ንግግር ማለት ተጣለ ማለት አይደለም። ለአንተ ሲመች ዮናስ ሐቀኛ ነው፣ ለአንተ ሳይመች ዮናስ ሐቀኛ አይደለም፣ አይሰራም። እኔ እኮ የሚጠቅመኝ ለእንዳልክ ባሽቃብጥ ነው፣ ጴንጤ እንዲወደኝ ነው። ለጴንጤ ሳይሆን ለሐቅ ነው የምቆም። በኢየሱስ ስም ብሎ የአርቲስት ነፃነት ወርቅነህን ፎቶ ለጥፎ ለምን አልተቃወሙትም? ምንም አልተቃወሙትም አይደል? ስለዚህ ኢየሱስ እዛ ላይ አለ ወይስ የለም? ቆይ ልንገርህ፣ ለምንድን ያልተቃወሙት? ከፍ አድርገኝ ፕሊስ ይሆን እንደ በጌታ ለምንድን ያልተቃወሙት? ኦኬ እቺን ቃል እዛ ጋር አልተጠቀማትም። በኢየሱስ ስም አለ እኮ አልተጠቀማትም። አይ ኖ ወይት ዮኒ ለምንድን ነው ያን ያልተቃወሙት? እቺን ቃል እዛ ጋር አልተጠቀማትም። በኢየሱስ ስም ብሎ ያለ በጌታ ሶሪ ስክሪንሾት ስለሆነ ማለት ነው። በዚህኛው ላይ ነው ፌስቡክ ያለው፣ ለዛ ነው በጌታ በኢየሱስ ክርስቶስ ስም ከማለትና አይኑ እንባ ያቀረረ እንባ ያፈሰሰ አይነት ኢሞጂ ከማስቀመጥ በቀር ሌላ የለም። ሌሎቻችሁ ታች ሪኩዌስት ያደርጋችሁኝ ተዉ። እውቀት የሌላችሁ ሰው በስሜት መሆን የምትፈልጉ ኦርቶዶክስ መሆን ከጴንጤ አትላኩልኝ። እውቀት የላችሁ ተዉት። እሱ አሁን የምፈልገው እውቀት ያላቸው የዋሂድ የሙስሊሙ ካለ ናግባ፣ የኦርቶዶክስ ብቃት ያላችሁ እፎይ ካለ መዝሙር ያሬድ ካለ ዘማርያም ካላችሁ ንጉብና ተነጋገሩ። ይኸው መድረክ አላችሁ። ለይቻችሁ እዚህ ጋር ብሎ የሚለው ኢየሱስን ሳትቀበሉ እንዳትሞቱ ብሎ ስላለ ነው። እንግዲህ አሁን ወይ እዚህ ጋር ተቃውሞ አይደል ነው። ምን ያህል ይውል ምን አለ? አሁን የመጀመሪያው ነው ጸቡ። የመጀመሪያው ምን መሰለህ? አሁን ሰው ሲሞት ይሄ ፔጅ ስንት ኮሜንት አለው? ይሄ ፔጅ ስንት ኮሜንት አለው? ኮሜንቱን አላየሁም። አንተን ስክሪንሻት አድርገህ ያመጣኸው። እኔ ስክሪንሻት ነው ፌስቡኬ በዚህ ላይ ነው ያለው። እንዴት ላደርግ? ቆይ እስኪ ዮኒ ፕሊስ መልሼ ወይ በዛኛው አስገባኝ ልግባና በፌስቡክ ላይ እፈልጋለሁ። ኦኬ ልምጣ ተመልሼ። እሺ ስለዚህ ኦርቶዶክሳውያን ካላችሁ በዚህ ጉዳይ ላይ ግቡ። ዋሂድ ካለ ላስገባው። ከታች እኮ ሌሎቹ መጥተዋል። ሌሎቻችሁ ምን ለማድረግ ነው የምትገባው? አላስገባችሁም፣ ታውቃላችሁ። እኔ ቤትም ማላቀን ሰው አላስገባም መቼ። ስለዚህ መጠየቅ እኔ ፔጅ ላይ አትገቡም። ስለዚህ ውረዱ። ሪኩዌስት ያደርጋችሁትን ተው። በሞተ ሰው እንዲመጨካከን ምን የሚሉት ነው? ምንም ፖለቲካ ተሰርቶ እኔ ቤት አይወጣም። ማንም ቢመጣ የተባለውን ነገር ኤግዛክትሊ ማቅ ሰው ነኝ እኔ። ህፃን ልጅ አይደለሁም። ማንንም ሶሻል ሚዲያ ላይ ጠፍጥፌ የሰራው ሰው ነኝ። ምን ለማለት እንደፈለገ 100% ግልጽ ነው። ኦርቶዶክስ ጋር ለመበሻሸቅ ነው ይህን የጻፈው። የማጭበርበር ነው። ኑና እንነጋገራለን። ዋሂድ ካለ ይግባ። እኔ መች ከለከልኩኝ? ሌሎቻችሁ ሌላ ሰው መጣ እንደገባ አስወጣዋለሁ። ሌሎች ይልካሉ። ዋሂድ አለ። ቆይ ከታች እያየሁ ነው። አንድ ጻፍልኝ፣ ከስር አስገባለሁ። አንተ የውሃድ ነው ዋሂድ። ኦኬ ያ ካለ ቁጥር ጻፍልኝ፣ አስገባል። ወይ ሞዴሬተሮች አስገቡልኝ። ዘማርያም ካለ የውሃድ ካለ ማን ነው ሌሎቹም ካሉ የሚታወቁ አስገቡልኝ። ኦኬ ጎ ሄድ። እሺ ይኸው በሌላው ገብተሃል አይደለ? ኦኬ በትልቁ አድርጋለሁ። ያው
አንተ በደንብ ላይ ካደርገው ጥሩ ሚውት ነህ። ሚውት አድርገህ ነው መሰለኝ የምታወራው። ይቅርታ። ይኸው እኔ ገና አሁን ያደረግኩትኝ ይህንን ጽሁፍ ለብሽቀት ዮኒ ለማናደድ እንዳልክ ደግሞ ትክክል ነገር ሳይጽፍ ቀርቶ እሱን ለመደገፍ ሳይሆን የማምንበትን ትክክለኛውን ነገር ስለጻፈ እኔ ላይክ አድርጌያለሁ። በወንድማችን በአርቲስት ነፃነት ወርቅነህ ሞት ላይ አላላገጠም፣ አልቀለደም። የሀዘን ተካፋይ እንደሆነ አውቃለሁኝ እንዳልክዬ ማለት ነው። እኛም ሁሉ ጭምር ማንም በፍልቅልቅነቱ ነፃነት ወርቅነህን የማያስበው ኢትዮጵያዊ የለም። እኔ አሽሙርን ለምንድን ነው ግትር? አሽሙር አይደለም፣ አሽሙር ነው አይደለም። አሽሙርን ማታች እኔን አትሸውደኝም ብራ። አይደለም ካልሆነ ነገርኩ። የሆነ ሰው ሞተ። ምንድን ነው አንተ የምትለው? አሁን አንተ አንተ ምን አልከኝ ስትገባ ያልከኝ ምንድን ነው? ወንድማችን አርቲስት ነፃነት ወርቅነህ በመሞቱ በማረፉ አዝኛለሁ አይደል ያልከኝ? አዎ። ሌላ የጨማመርከው ነገር አለ? የለም። ተባረክ። አለቀ። Is that so hard? Tell me. ይሄ ከባድ ነው? አንድ ሰው ሲያርፍ፣ አንድ ሰው በስጋ ሲለየን ሀዘናችንን እንቀርጻለን፣ እንለያያለን። አለቀ። መስበክ ስንፈልግ እሱ መድረኩን ያላገኘበት ቦታ አለ። የመስበኪያ ኢየሱስ ክርስቶስን መስበኪያ ያላገኘበት መንገድ አለ። እንዳልክ በኢየሱስ ክርስቶስ እንደሚያምን እማያውቅ ሰው አለ በአሁኑ ሰዓት ኢትዮጵያዊ ሆኖ? የለም። ኤቭሪባዲ ኖውስ ስለ ኢየሱስ ክርስቶስ። ሰው ይሄ ምን ለማድረግ የተመጣ አካሄድ እንደሆነ ኦርቶዶክሶች አትሰድቁም፣ በቃ ሙታን ናችሁ። ኢየሱስን ስለማታመልኩ ሙታን ናችሁ። ሙስሊም ሆነ ያለው ቆይ እንደዚህ ከጻፈ እንደዚህ እንጽፏል አይደለ? ለምን ሀጂ ሙፍቲ የሞቱ ጊዜ ለምን እንደዚህ አድርጎ አልጻፈም? ዘግበኝ እስቲ አንተ። ሀጂ ሙፍቲ ሞተዋል፣ በክርስቶስ አይደሉም። ሀጂ ሙፍቲ ሲሞቱ ደንግጦ ጽፎ ያቺን ነገር ለምን አላለም? እኩል የሚያያቸው ከሆነ ለምን አላረገው? መቼ ነው ብሎ ያለው? እዚህ ጋር ሲጽፍ እዚህ ጋር ምንድን ነው ብሎ ያለው? አሁን ማለት ነው። ሀጂ ሙፍቲም የሞቱ ጊዜ እሱ ጴንጤ ነበር። በቅርብ ነው። ቆይ አንተ ዮኒ ጌታን ሳታምን ጌታን ሳትቀበል በፊት የነበረ ስለ ኢየሱስ ክርስቶስ የነበረ መረዳትና አሁን ያለ መረዳት አንድ አይነት ነው? በጣም ብዙ ልዩነት የለውም። በእኔ ብዙ ልዩነት የለውም። ምክንያቱም በፊትም አመጣልሃለሁ ቪዲዮዎች በክርስቶስ ማልደራደር ሰው ነኝ። አሁንም አልደራደርም። ከዚህ በኋላ ግን አሁን በቤተክርስቲያን ገብተህ ትምህርት ብትማር ኖሮ ከዚህ በፊት ከነበረ በኢየሱስ ክርስቶስ ላይ ያለህን እምነት በእውቀት ደረጃ ሞር ታዳብረው ነበር ወይስ አታዳብረውም ነበር? ሁሌ በትምህርት ሁሉ ነገራችን ይዳብራል። ማንም ሰው ሲማር ይዳብራል። አብስሉ አንተም ጭምር ማለት ነው። ልክ ነው። ስለዚህ ትናንትና ከነበረ ስለ ጌታ ስለ ኢየሱስ ክርስቶስ ከነበረ እውቀት ሞር በቤተክርስቲያን ውስጥ ገብተህ መሰረታዊ ክርስትና ትምህርት ብትማር ኖሮ ይበልጥ እያወቅከው ትሄዳለህ አይደል? ጌታ ያመኑ ጌታ ይበልጥ እያወቅነው እንሄዳለን አይደል? ትክክል። ልክ ነው። አሁን እንዳልክ በጌታ በኢየሱስ ክርስቶስ ከማመኑ በፊት የነበረው እንደ አንድ ኦርቶዶክሳዊ ዲያቆን የነበረው እውቀት አለ፣ ስለ ኢየሱስ ክርስቶስ ማለት ነው። እንደ አንድ ኦርቶዶክሳዊ ቤተክርስቲያን ዲያቆን የነበረው እውቀት አለ። ከዛም ደግሞ ወደ ጌታም ከመጣ በኋላ ደግሞ በቤተክርስቲያን ተይዞ ትምህርት ሳይማር ሳይጠመቅ በፊት የነበረው እውቀት አለ፣ ገና ወደ ጌታ የመጣበት ጊዜ ማለት ነው። ያኔ የነበረው እውቀትና አሁን ያለው እውቀት አንድ አይነት ነው? እንዳልክ አይደለም። ለምን ስትማር እየጨመርክ ትሄዳለህ። ራይት። በእውነተኛ ቤተክርስቲያን ነው ያለው፣ በእውነተኛ አገልጋይ ስር ነው ያለው። ነቢይ ጥሌ ጋ ስላለ ስለ ኢየሱስ ክርስቶስ እያንዳንዱ ቀን ስለ ዘላለም ሕይወት በስሙ በማመን የሚገኘውን የኃጢአትን ይቅርታ በስብከትም ብቻ ሳይሆን በትምህርት መልክ በደንብ ቅዱሳት መጽሐፍትን በትኖ በእግዚአብሔር ጸጋ የሚያስተምረው ወንድማችን ጥሌ ጋ ስላለ አሁን እንዳልክ የትናንትናው እንዳልክ እንዳይደለ እኔ መሰክራለሁ። በምን በእውቀት ማለት ነው። ማለት በእግዚአብሔር ልጅ ላይ ያለው መረዳት ከተማረው ከተመገበው ከጠጣው ጤናማ ትምህርትና ከተመገበው ትምህርት አኳያ የበለጠ ሆኗል ማለት ነው። ስለዚህ
ትናንትና ሰው ሲሞት ነፍስ ይማር ብሎ ይጽፍ የነበረ ሰውዬ አሁን ነፍስ ይማር ብሎ እኮ መጽሐፍን እኮ እንደ አንድ ኢትዮጵያዊ እኮ ምናምን ነገር ሊያደርገው ይችላል። ሲጀምር ነፍስ ይማር ብሎ እንዳልክ ታዋቂ የቴሌቪዥን ሰው ነው፣ የሚታወቅ ሰው ነው፣ ፐብሊክ ፊገር ነው። ነፍስ ይማር ብሎ ስላለ ዮኒ ማኛ የሚባል ፐብሊክ ፊገር ነው፣ ታዋቂ ነው በዓለም ዙሪያ። ነፍስ ይማር ብለህ ብትል ኤርሚያስ እንዳቂሚቲው የሚፍጨረጨረው ነገር አለ፣ የሚታወቀው ነገር አለ በዓለም ዙሪያ። ነፍስ ይማር ብለህ ብትል ምንም አናመጣ። ያንተም ነፍስ ይማር፣ የእንዳልክም ነፍስ ይማር፣ የኔም ነፍስ ይማር፣ የኦርቶዶክስም ነፍስ ይማር፣ የካቶሊክም ነፍስ ይማር፣ የጴንጤውም ነፍስ ይማር፣ የሙስሊሙም ነፍስ ይማር ቢደመር ማንንም ከጥፋት አያድነውም። ከስር ጽፏል እኮ ብራዘር ማ አልተግባባንም። ከስር በጌታ በኢየሱስ ክርስቶስ ስም አለ እኮ ልታይ ያልፈለግከው ነገር በጌታ በኢየሱስ ክርስቶስ ስም ማለት ጌታውን ጠቅሷል። ቆይ እንዳልክ ዮኒዬ ደንግጦ እኮ ነው። አንተ ስደነግጥ በኢየሱስ ስም ብለህ ትሌለ እንዴ? ትክክል። በቃ እንዳልክ የአርቲስት ከዛ አልደመቀለትም ይመስለኛል። እውነቱን ነው የምነግርህ። ምኑ ነው የሚደምቅለት? አልደመቀለትም። ላይኩ በጣም አልሞላለትም። በወንድማችን ሞት ምንድን ነው 9500 እኮ ላይክ እኮ ነው ያለው። ምኑ ነው እንዲደምቅለት? በወንድማችን ሞት እንዳልክ አሁን አርቲስት ነፃነት ወርቅነህ ተቀብሯል። በሱ ቀብር ላይ እንዳልክ አልተገኘም፣ አላለቀሰም። ላይገኝ ይችላል። አና ነው አይገኝ። ምናልባት እውነቱን ነው። ደንግጦለት አይደል፣ ወዶትም አይደለም። እውነቱን ነው ነገር። አይ በቃ ከእንዳልክ ጋር የሆነ ችግር አላችሁ ማለት ነው። እኔ ምንም ከዚህ በፊት በዚህ ጉዳይ ላይ በክርስቶስ ጉዳይ ብዙ የመሰከርኩለት ሰው እንጂ የእንዳልክ ጥላቻ እንደሌለ በግልጽ ታውቃለህ። ወደ ሌላ መውሰዱን አናውቅም። አርቲስት ነፃነት ወርቅነህ ሞት ላይ ቀብር ላይ የማይገኝበት ምን ምክንያት አለው? ምን አውቃለሁ? እንደተገኘ እንዳልተገኘ የት አውቃለሁ? ሳይገኝ ልልህ ነው እንዴ? ኦኬ እርግጠኛ አይደለም። በአሁኑ ሰዓት ብሄድ ምናልባት ብዙ ሰዎች ቅያሜውን ሊያደርሱ እርግጠኛ ሆኜ ልንገርህ፣ አይሄድም። ለምን እርግጠኛ አልሆንልህም? አይሄድም። ከምን የተነሳ አይሄድም? ከምንም የሚነሳ አይሄድም። 4 ነጥብ። የሚወደው ከሆነ ሄዶ ያሳይ። አይሄድም። ኦኬ ማስመሰልማ ይቻላል። ቢሄድ ኖሮ ምንድን ነው ምናልባት አሁን እንዳልከው ቢሄድ ኖሮ ምንድን ነበር? በቃ አይሄድም። ወደ ሌላ ፖለቲካ መውሰዱን ትተውና መጀመሪያ ምን መሰለ፣ እውነተኛ አዛኝ እውነተኛ ያዘነ ሰው ሀዘኑን ይገልጻል። አከተመ። ሀዘን ትገልጻለህ። በሞተ ሰው ላይ ፖለቲካ አትሰራም። አከተመ። በህይወት እያለ እንዳልክ ደውሎ አውርቶ ስለ ክርስቶስ መስክሮለት ስለ ክርስቶስ ነግሮት ጸልዮለት ሲታመም አብሮት ሆኖ ቢሆን የጻፈው እኔ ከእንዳልክ ጎን ነኝ ከእንዳልክ ጎን። እንደማይደዋወሉ መረጃ አለ ሆኒ እንደሚደዋወሉ ምናልባት ቢኖርስ በደንብ አባቴ ምንድን ነው ስለማላቅ ነው። ስለዚህ ሙሉ መረጃ ሳይኖረን መጠን አንለፈለፈብኛል። ደውሎ ጠይቆት ስለ ጌታ መስክሮለት አውርቶት ጸልዮለት ያመመው ጊዜ አብሮት ሆኖ ምን ቢሆን አንደኛ እንዳልክ ልክ ነው። አይ ወንድሜን እኔ እኮ ስለ ክርስቶስ ስመሰክርለት ነበረ ጌታን ሳያገኝ መሄዱ በጣም ያሳዝነኛል ብሎ ቢል ሁሉም ሰው ከሱ ጎን ነው። ይችን ነገር እየጠበቀ ቋም የሚያረጋት ነገር አለ እንዳልክ። ይሄ ጥሩ አይደለም። እየጠበቀ ታይሚንግ እኔ እንዳልክ ማን ዮኒ እንዳልክ እዚህ ጋር የጻፈውን ወንድሞቼ እናቶቼ በብሽቀት በንዴት አይደለም አምኝበት ነው ላይክ ያደረኩት ማለት። ምክንያቱም የተጻፈውን ጽሑፍ ልብ በሉ። የወንድማችንን አርቲስት ነፃነት ወርቅነህን ሞት የሚያቃልል አይደለም ነው። ባይሁን ማንም መነጋገር ያንተን ትርጓሜ ያንተ አይደለም። እኔ ጋር ፖለቲካ አትሰራም ብራዘር። ያንተን ትርጓሜ እኔ በጣም አውቀዋለሁ ሶሻል ሚዲያ። አንተ ፖለቲካ አትሰራም እኔ ጋር። እኔ ለፖለቲካ አይደለም ያንተን ትርጓሜ ምን መሰለህ፣ አንተ ብትችል ማድረግ ያለብህ ሀጂ ሙፍቲን አላለም እንደዚህ። ሌላ እስላም ሲሞት አንድ ቀን እንደዚህ ጽፎ አያውቅም። የኦርቶዶክስ ልጅ ሲሞት ነው የኔ የጻፈው 4 ነጥብ። ስንት ሙስሊም ሞቷል ጽፎ ያውቃል እንደዚህ አይልም መቼ። ስለዚህ ምን እያልከኝ ነው? እኔ ድሮ ማላቀው ኦርቶዶክስ ጥላቻው ነው። ቆዮኒ ምን እያልከኝ ነው? ድሮ ማላቀው ዮኒ ማኛ። አሁን አንተ አንድ ጽሑፍ ታነብና ወይ አንድን ሰው ትሰማና ራስ ኢቫሉዌት ያደረግከውን ያንን ነገርህን ተቀበለኝ እያልከኝ እያስገደድከኝ ነው አይደለም? ሌሎቹ ሲሞቱ እስላም ሲሞት ለምን አልጻፍም? ለምን አይጽፍም? ሀጂ ሙፍቲ አርፈዋሉ በስጋ ካልሆነ እኔ እግዚአብሔር ነፍሳቸውን ይማር ነው የምለው። ካልሆነ የእኔ ማንነት ነው ስራው እግዚአብሔር እንጂ የሆኒ ማኛ አይደለም። ሀጂ ሙፍቲን ግባና ስለ ሀጂ ሙፍቲ ጸጥ ለጥ፣ እስላም ሲሞት ጸጥ ለጥ ሁሉም ይላል። ኦርቶዶክስ ሲሞት ግን
አርሲ ላይ ቢታረድ ምን ቢል ምንም ደንታ የሚሰጠው ሰው የለም። ለወንድሞቻችን ለታረዱት የሚል አንድም ነገር የለም። ጥላቻው ይቁም ነው አደይነት ዮኒ ታውቃለህ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበለጠ ለእስልምና ኢትዮጵያ ውስጥ ወንጌል እየሰበከ ያለ ወንጌላውያን አማኝ እንደሆነ ታውቃለህ። መረጃ ላሳይህ ከፈለክ። አንድ አሰብኩም፣ አንድ እኮ አይሰብኩም። ኦርቶዶክስ ኧረ በጭራሽ እፎይንም ያለ እፎይ ጋር የሚቀርብ አንድ ሙስሊም አለ። ቆይ ብለሃል፣ አሁን ፎከርክ አይደለ? እኔ ደግሞ ላስረዳ። ለምን ለምን አታስጨርሰኝም ግን ዮኒ? እንዴ ኖ አልካ ስለዋሸኝ ነው። ልጨርሳ መረጃ ላቅርብ። ልጨርስ። ኦኬ አንዱ ራሱ ወንድማችን እፎይ ነው ይሄንን የመሰከረው። ምን ብሎ ከኦርቶዶክሳውያን ይልቅ ወንጌላውያን አማኝ፣ ኦርቶዶክስ እንደውም ለእስልምና ወንጌልን እንደማትሰብክ ማለት ነው። ከሱ ይልቅ ወንጌላውያን አማኞች የተሻለ እንደምንሰብክ እራሱ እፎይ ነው አንዱ ምስክር ሆኖ የተናገረው። አረ እፎይና ያ ይምጣ፣ እፎይ ይምጣና ይናገር። ይምጣ። እንደውም እፎይን ጥሩት። የኦርቶዶክስ ልጆች ብትገቡና ብትነግሩ ደስ ይለኛል። ምክንያቱም እኔ እስከማውቀው ሚዛናዊ የሆነ ነገር እፎይ ፊት የሚቀርብ ሙስሊም የለም። እኔ እፎይ ፊት የሚቀርብ ሙስሊም አይደለም ያልኩህ። እኔ ያልኩህ ወንጌልን ስለመስበክ እናንተ ለሙስሊሞች አሰብኩም፣ ሀጂ ሙፍቲ የሞቱ ቀን እንደዚህ አልጻፋችሁም ብለህ አልከኝ። አዎ ቋድ መጣኝ እንዳልክ ግን እዚህ ጋር ኦርቶዶክሳዊ ስለሞተ እንደዚህ ጻፈ ብለህ አልከኝ። ትክክል። እኛ የወንጌላውያን አማኞች ለእስልምና ሁሉ ጭምር ወንጌል በመስበካችን የሙስሊሞቹ ራሱ ቪዲዮ አሳያለሁ። የነሱ የጴንጤዎች አደገኛ አካሄድ ብለው በነጥብ ያስቀመጠውን ቪዲዮ ከፍቻ አሳያለሁ ማለት ነው። ዮኒ አንድ ሁለተኛ ራሱ ማነው እፎይ ከእስልምና ሃይማኖት ወደ ኦርቶዶክስ ሃይማኖት ወንድማችን እፎይ እየመለሳቸው ያሉትን የሚያስተምሩለትን አጥቶ ኦኬ እስቲ አንድ የኦርቶዶክስ ወንድሞች ካላችሁ የሙስሊም ካላችሁ ግቡ። ስለዚህ አይ ዘመቻውን አልደግፍም፣ ኦርቶዶክስ ላይ የሚደረገውን ርብርብ አልደግፍም። እኔ በጌታ ነኝ፣ ርብርቡን ግን አልደግፍም። ምንም ርብርብ የተደረገ ነገር የለም። ኧረ በደንብ ተደርጓል። ምንም ዮኒ እንደ 10 ዓመት የተደረገ ነው። ምን ዛሬ ብቻ ነው እንዴ? ከሞማ እንዴ እፎይን ጥሩት። አጀንዳ አይቀየርም። ዮኒ ማኛ ሚውት ነህ። አይ ቲንክ የሚደውልልህ ሰው አለ መሰለኝ። ለመደወል ሳይሆን ቪዲዮ መረጃዎች ተልኮልኝ ነው ዮኒ። ጥሩ ኦኬ። አንደኛ ኦርቶዶክስ ላይ ምንም የተደረገ ርብርብ የለም። እንደውም ፖለቲካውን ልስራ ብለህ የምትለው አንተ ነው ዮኒ። ኧረ በጌታ ዝም በል እንዴ! ስለ ምንድነው የተሰራው ፖለቲካ? 10 ዓመት ተሰርቷል። ተው ምንድነው 10 ዓመት? አንተ ጋር አሁን አድመጣኝ። 10 ዓመት ቆይ 10 ዓመት ጠይቀኝ። እንዴት ነው ማለት ነው? ታንክ ዩ ጠየቀኝ፣ እመልሳለሁ። አንተ ከ10 ዓመት ከሰራኸው ወንጌል 80% በላይ እየሰራው በኦርቶዶክስ ላይ 4 ነጥብ። ያ ፖለቲካ አይደለም ልትለኝ? ፖለቲካ አይደለም። በዚህ 10 ዓመት ውስጥ 80% ስሰራ በብዙ መቶ ሺዎች ማለት በብዙ ሺዎች የሚቆጠር ትውልድ ግን ወደ ጌታ መጥቷል። ፖለቲካ ነው ይሄ? ትክክል ነው። መጥቷል አይደል? ወደ ጌታ መጥቷል። አንድ ቆይ አይደል? እኔ ፖለቲካ የሚባል ነገር አለ። ቆይ ልንገርህ አልከኝ አይደለ? አንድ ኦርቶዶክስ በደንብ አድርጎ ስለ ጴንጤ በደንብ አድርጎ 10 ዓመት ሙሉ ጴንጤን እኝ ብሎ ቢውል ወደ ኦርቶዶክስ ለማምጣት ከባድ አይደለም። አድምጠኝ። ይኸው ሌላው ልተው ዘበነን ብቻ ዘበነን ብቻ ለምሳሌ ልውሰድልህ። ሌሎቹ ልተዋቸው፣ ሌሎቹ መምህር አልተው። ዘበነ አገልግሎት የጀመረበት እኔ ከአገልግሎት ከጀመርኩበት እድሜ ይበልጣል። አገልግሎትና
አገልግሎት የጀመረበት ማለት ዮኒ ስብከተ ወንጌልን የጀመረበት በኦርቶዶክስ ማለት ነው። ኦኬ ስብከተ ወንጌልን ሲጀምር በቆመበት አውደ ምሕረት ላይ ሁሉ መናፍቃን፣ የማርያም ጠላት፣ ዘንዶች፣ እባቦች እያለ የሚሳደበው እሱ ነው። ጴንጤም በመሳደብ ዝና ካተረፉ ሰዎች መካከል አንዱ ዶክተር ዘበነ ለማ ነው። ጥሪ አድርጌለት ቴዲ ቤት ጥሪ አሁን አንተ ዘማርያም ዘገብርኤል ገጣማቸው ዘመሐመድ ብለህ የምትላቸው እኔ ሌላው ሙቀት አለው አትናት። እኔ አንድ ነገር ዘማርያም ዘገብርኤል ሙድ አትያዝ። በስነ ስርዓት ዘማርያም ነው ስሙ። አንተ አሁን በስሜ ጥራይ ነው በስም ስትጠራ ሌላውን ደግሞ በስሙ ጥራው። ዘማርያም እኮ ነው ዘማርያም በለው። ለምን መሰለህ አንተን ሲጠሩ እንደሚከፋውላ ሌላውን እኔ ዘማርያም ነው ያልኩት። ሌላ ምንድን ነው ያልኩት? ዘማርያም ዘገብርኤል የምትላቸውን እያልክ ያወራ እኮ ዘገብርኤል የሚባል እኮ ስላለ ማለት እኮ ነው። አላቅም እኔ አንተ አታውቅም ማለት እኔ ስንት ሰው ነው ታዲያ ፖለቲካ እንደዚህ ዘገብርኤል ብሎ መጥቶ የሚናገር ሶሻል ሚዲያ ላይ ለምንድን ነው ግን አይደለም። እኔ በባለፈው ዲቤት ከተደረገ በኋላ ስንት ሰው ዲቤት ጥሪ እንዳቀረበልኝ ታውቃለህ? 15 በላይ የሚሆኑ ሰዎች ኦርቶዶክሳውያን እኮ ናቸው ጥሪ ያቀረቡልኝ። በቃ በፍቅር ከዘማርያም ጋር ታወራላችሁ። ኦኬ አድምጠኝ 15 በላይ ጥሪ የቀረበልኝ ያው አይቀጡ ቅጣት ከተቀጡ በኋላ ማለት ነው። ያ ዱርዬ ስለሆነ ነው፣ እውቀትም የለውም። እሱን ተወና አሁን ልጁ ዱርዬ ነው፣ እውቀትም የለውም። በነጠላ የተሸፈነ ኦርቶዶክስ የሚያሰድብ ወራዳ የሆነ ልጅ አውደ ምሕረት ላይ ቆሞ የሚሰብክ ሰባኪ ነው። አዎ ግን ሰውን ማታለል ከባድ የሚቀድስ ዲያቆን ነው። እሺ ችግር የለውም። እኔ እሱን ልቶ እኔ እነዚህ መምህራን መምህር ዘበነ፣ መምህር ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምረትአብ፣ መምህር መስፍን፣ አንደኛው ማን ነው? ኦኬ መምህር ዘበነ፣ መምህር ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምረትአብ፣ መምህር መስፍን፣ አንደኛው ስድስተኛ ሰው ጥሪ ያቀረብኩለት ነበረ በዚህ 10 ዓመት ፌስቡክ ውስጥ ማለት ነው። እነዚህን መምህራን 6 ናቸው። አንደኛው ስሙ ስለዘነጋሁት ነው፣ ሳስታውሰው እሰጥሃለሁ። ንጽጽር የሚሰሩትን ነው መጥራት። እኔ በፌስቡክ ላይ በነበርኩ ሳለ እኔ ቲክቶክን የማውቀው አንደርስታንድ ግን ንጽጽር የሚሰሩ ነው የሚጠሩት አይደለ? አሁን ለምሳሌ ንጽጽር የሚሰራ ከሙስሊም ካልከኝ እኔ ከሙስሊም አይደለም ከኦርቶዶክስም አሉ ንጽጽር አድምጠኝ። ከኦርቶዶክስ እኮ ነው አሁን በመጀመሪያ የማወራው ዮኒ። አንደኛው ንጽጽር የሚሰሩት ምረትአብ ንጽጽር አይሰራም፣ ዘበነ አይሰራም። እኔ ያኔ ፌስቡክ ላይ ንጽጽር የሚባል ነገር ዮኒ፣ እኔ ንጽጽር የሚባል ነገር ያኔ አላቅም። እኔ ፌስቡክ ላይ ነው የነበርኩትኝ። እኔ ንጽጽርን ያወቅኩት ወደ ቲክቶክ ስመጣ ነው። ንጽጽሩ እኔ እነዚህን ጥሪ ያቀረብኩትኝ ዮኒ ፌስቡክ ላይ ያለው ነው። ፌስቡክ ላይ በነበርኩበትና ዩቲዩብ ላይ ቀጥታ ስርጭት እያገለገልኩ በነበርኩበት ሰዓት ላይ እንደውም ኦፊሻል ጥሪ እንኳን አላርኩላቸውም። በየስብከት ውስጥ ግን ጥሪ አቅርቤያለሁ ደጋግሜ ማለት ነው። እና ለመምህር ዘበነ ጥሪው ደርሶት መምህር ዘበነ የመለሰውን መልስ ቪዲዮ አይተዋል ብዬ አስባለሁ። ለእኔ ምን ብሎ እንደመለሰልኝ በወቅቱ ማለት ነው። አይ አላየሁም፣ አልዋሽም። ኦኬ አላየሁም። ላሳይህ እሱን ቪዲዮ ምናልባት ጎ ሄድ አሳይ። ስለዚህ እዚህኛው ሞባይሌ ላይ ስላለ ላንክ 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 ከዛ መነጋገር ንጽጽር የማይሰራ ሰው ነጥብ ያስጥላል፣ ሊሸወድም ይችላል። ይሄንን ነው የምናገረው። ነው ማለት። እሺ ዮኒ ሶሪ፣ እንግዲህ ሞባይሌ እዛኛው ላይ ፌስቡክ ስለነበረ ነው። እዛኛው ላይ ደግሞ ዶክሜንት ማስቀምጥበት ነው። አንዴ ጠብቀኝ። ሐዋርያው አበው ኦርቶዶክስ ነህ ወንድም ወይ ኦርቶዶክስ ነሽ? አዎ ወንድሜ በሚገባ። እንዴት ዋልሽ? እንዴት አመሸ? ንጽጽር ላይ የሚሰሩ ነው ወይ የምትሰራ ነው? አዎ ኦርቶዶክሳዊ ወንድም ነኝ። አዎ
እዚህ ስማቸውን የአንደኛው መምህር ስም ነው አሁን የዘነጋሁትኝ፣ ግን ለእነዚህ 6 ሰዎች ያኔ በፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ ጥሪ ያቀረብኩላቸው የዘበነ ቪዲዮ አሁን አሳያለሁ ማለት ነው። ጥሪውን በተመለከተ ኤርሚያስ ጥሪ ያቀርብልሃል ብለው ሲሉት ምን ብሎ እንደመለሰ እንደውም በወቅቱ የጆሲ ሾው ታውቀዋለህ አይደል? ኢትዮጵያ ውስጥ ያለው የጆሲ የትኛው ጆሲ ኢን ዘ ሃውስ ነው ማንም የሚባለው ኢን ዘ ሃውስ? አዎ እሱ ማለት ነው። እሱ ፔጅ ላይ ቀርቦ በተናገረው ላይ መልስ እየሰጠው በነበርኩበት ሰዓት ላይ ማለት ነው በእስራኤል ጉዳይ ሁሉ ጭምር ሳይቀር አገራዊ ግዛት ኢየሩሳሌም ሁሉ ከተማ የኢትዮጵያ ነበረች። አሁን በጦርነት የማቴዎስ 23ን ትርጓሜ የአንድምታ ትርጓሜ ተጠቅሞ ቴዎድሮስ ሳልሳዊ የሚባል ከኢትዮጵያ የሚነሳ እሱ ሲመለስ ኢየሩሳሌምን ሁሉ ወደ ኢትዮጵያ ይመልሳታል ብሎ በሚለው ላይ የተናገረው ላይ መልስ ስሰጥ በዚያ ጊዜው ላይ ሁሉ ጭምር ሳይቀር ጥሪ ያቅርብለት ነበር። ኦኬ ወሄ ፌስቡክ እና ዩቲዩብ ነው። ኦኬ ቲክታክ ላይ በመጣሁበት ሰዓት ላይ በመጀመሪያ ጥሪ ያቀረበልኝ ማን ነው? አክሊላ ይባላል። በምን በታቦት ተቀበልኩት ጥሪውን እና ታቦቱን ካነሳን ዘንዳ በአዲስ ኪዳንም በብሉይ ኪዳንም ታቦት ነው የማወራህ በሁለቱም ኪዳናት ላይ ባለው አልኩት። ለምን ሲለኝ የብሉይ ኪዳኑም ታቦት ከእስራኤል አምጥቼ ኢትዮጵያ ያለ አክሱም ጽዮን አለ ብላ ቤተክርስቲያን ክሌም ታደርጋለችና በሱ ላይ ሁሉ ጭምር እና የዘበነን ቪዲዮ ልታሳየ ይመስለኝ። ላሳየ ነው። ቆይ ላሳየ ነው። እኔ ሳላሳይ የምወጣበት ነገር የለም። አዎ ምን መሰለህ ኮምፔር የሚሰራ ሰው አይደለም ዘበነ ብትለኝ እኔ ዘበነ ሙድ አብዛኛው ኢቨን ኦርቶዶክስ ልጅ ሙድ የሚይዝበት ሰው ነው። እውነት ለመናገር ወንጌል ላይ ብዙ ፎከስ አድርጎ የሚሰራ አይደለም። ከየትም እንደሚያመጣቸው ብዙ የኦርቶዶክስ ወንድምና እህቶች አያውቁም። ብዙዎቻችን ኢቨን እንኳን በጌታውኝ አይደለም ኦርቶዶክስ እያለው ሙድ የሚይዝበት ዘበነ አይደለም። በጌታውኝ ከየት እንደሚያመጣ አላውቅም ጠረጡን በዛ ምንነጋገር ነን እንጂ በንጽጽር የሚሰሩ ወንድምና ወንድሞች አሏት ኦርቶዶክስ። ንጽጽር የሚሰሩ ነገሮችን የሚያገናዝቡ ሰዎች አሉ። የተረት አባት እንጂ እንደ ትልቅ እንደ ግዙፍ የኦርቶዶክስ ሰው አድርገን ብዙዎቹ አያዩ ከኔ ጋር የሚስቁ ናቸው። የለም አሁን ኦርቶዶክስን የሚሉ አሁን ለምሳሌ መዝሙረ ያሬድን ብትለኝ ኦርቶዶክስ በጣም ጎበዝ ልጅ ነው። መዝሙረ ዘማርያምን ብትለው በጣም የኦርቶዶክስ ልጅ ነው። እፎይ ብትለው ጥሩ የኦርቶዶክስ ልጅ ነው። አክሊለ እንዳልከኝ ጎበዝ የኦርቶዶክስ ልጅ ነው። እነዚህ ጋር ካልከኝ በደንብ በመጠነ ሁኔታ ሊወያዩ ይችላሉ ከአንተ ጋር። የእሱን ሙሉ እኮ በመረጃ ላስቀምጠለን። ኦኬ መልካም። እና የተመለሰልኝ መልስን ያው ዘበነ ማለት ነው። ከዛ ውስጥ የተቆረጠ ነው። ይህንን ቪዲዮ ሙሉን ያላችሁ ሰዎች ብታገኙት ብትልኩልኝ በጣም ደስ ይለኛል። በዚህ አጋጣሚ ይህን ሊንክ ይህንን ቪዲዮ ያገኛችሁበት ቦታ ላይ እዚህ ጋር አቀናብረው ነው ያስቀመጡት። ይህን ሊንክ ያላችሁ ሰዎች የኔ ዩቲዩብ ላይ አለ። የኔ ይሄኛው እዚህ ጋር የተናገርኩት ቪዲዮ ዩቲዩብ ላይ አለ። ኤርሚያስ አበበ ኦፊሻል ብሎ የሚለው ላይ ገብታችሁ ብታዩት እዛ ታገኙታላችሁ ማለት ነው። የዘበነን ግን ይህንን ኢንተርቪው የተደረገበትን ቪዲዮ እጠይቃችኋለሁ። የወንጌል አማኞች ወንድሞች እና እህቶች ካገኛችሁት ሙሉ ሊንክ ላኩልኝ። ቴንክ ዩ። ስለዚህ እዚህ ክፍል ላይ ምን ብሎ ተናገረ? እኔ እንግዲህ ያኔ ጥሪ ካቀረብኩለት ነው። ጠያቂው ኦርቶዶክሳዊ የሆነ ጋዜጠኛ ይሁን አይ ቲንክ አገልጋይ ነው። ጋዜጠኛ እንኳን ብሎ የሚለው ልቶ አገልጋይ ነው። ግን ለመምህር ዘበነ ለማ ጥሪ ይቀረበለት ማለት ነው። ምን ብሎ ይኸው ስማው። ኤርሚያስ የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር እንደውም የት ሀገር እንኳን እንደምኖር አያውቅም ግን ከእስራኤል አያውቅም። ስለዚህ አያውቅም ያንተን ነገር ሙሉ ኢንፎርሜሽን የለውም። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው ወንጌላችን የተከደነባቸው። ለበበል ብዙ ሰው እየላከ ብሎ ያለውን ዮኒ እዚህ ላላችሁ ሰዎች የምናገረው ኢሳት ሚዲያ ላይ እየሰራ የነበረ ሰው ሁሉ እንኳን ጭምር ሳይቀር መኖሪያውን ሜሪላንድ ያደረገ ሰው በአካል ልኬው ምን አይነት ቦርሳ እንደያዘ ከመምህር ዘበነ ጋር በአካል ሰውየው ልኬው ያን ወንድም ልኬው እውነት አንተ መወያየት ትፈልጋለህ ብሎኝ አዎ ብየው ልኬው ዲሲ ላይ መጥቶ አግኝቶታል መምህር ዘበነን። ኦኬ ኤርሚያስ እዚህ ሰው ልኮ ብሎ የሚለውን ስሙት።
ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ብዙ ሰዎችን እዚህ እየላከ ልኬበት ነበረ ማለት ነው። ከአንድም ሁለት ከሁለትም ሶስት ከሶስትም አራት በላይ ሰው ልኬበት ነበረ። የንስሐ ልጆች ሁሉ ጭምር አሁን ስሟ እየሰማን ነው። አባ አማንኛን ትርጉም በስለሽ እያረክብኝ እኮ ነው። መስማት እንችላለን። ይናገር እንስማው ብራዘር። መስማት እንችላለን። ሁል ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነው ቅዱስ ጳውሎስ። ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ከሃዲ አንድ ናቸው። እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ ለምን እንደሆነ አላውቅም፣ ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚመኝልኝ አይደል? ምንድን ነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትህን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለህ ብትል ሲያምር ይቀራል ነው ብሎ የሚልህ ሄጄ አስመልሳለሁ ብለህ ብትል ልክህን ያሳዩዋል። በስናይፐር አናትህን ብለው ማለት ነው። ሞሳድ የለቀ መስሏል። እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ በውስጥ ስላለው በተለይ ምንድነው የሚለው? ኢየሩሳሌም የኛ ናት ይላል መምህር ዘበነ። ታቦቱም የኛ ነው ይላል። መስቀሉም የኛ ነው ይላል መምህር ዘበነ። እንዲህ ነው ያለው። ኢየሩሳሌም የኢትዮጵያ እዚህ ጋር ድምፁ ተቋርጧል። ኦኬ ችግር የለም። ድምፁ ባይቋረጥ ጥሩ ነው። ሙሉን ቪዲዮ ያላችሁ ሰዎች ይላኩልኝ። ሌዮኒ ልከዋለሁ። የእሱንም ሙሉን የኔንም ሙሉ እኮ እዚህ ጋር ምንም የተሳሳተ ነገር የለም። አንተ ያልከውን ነው የተናገረው አይደል? ልክ ነው እኮ እኔ ያልኩትኝ። አሁን እዚህ ጋር ለምንድን ነው ይሄ ጥያቄ የቀረበው? የኔን ስም ጠርቶ ለምንድን ነው የጠየቀው ብለህ ብትል ጥሪ አቅርቦልሃል፣ ትምህርት የተሳሳተ ነው እያለ ሁሉ ቀን ይተቻል ኤርሚያስን ነው ብሎ ያለው። ቪዲዮን እኮ በወቅቱ ሰምቼዋለሁ እኔ ሴቭ አድርጌ መያዝ ነው እንጂ አቃተኝ። ሰምቼዋለሁ ዮኒ ሙሉውን ቪዲዮ ማለት ነው። ግን ምንድን ነው እዚህ ጋር ያለው ዘበነ የተናገረው ንግግር ልመጣልና ከዛ ምን አለ እዚህ ቦታ ላይ ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ያቀረብኩለትን ጥሪ ሁሉ ነው ውድቅ ያደረገው። ለምን አልተቀበለም? አንድ እሺ አይቀበልሽ የተማረ ነው ወይ ምናምን ነገር ብሎ ሲጠይቅ ነበር። እረኛ ነኝ ኤርሚያስ። እኔ ፐርሰናሊ ከጠየቀኝ ስለዘበነ ቆይ ልጨርሰልኝ እኮ እኔ አሁን አንተን እኮ ደግፌ ነው በእንትን ብታወራ በዘበነን ብታወራ እኔ ከዘበነ ይልቅ እነ ዲያቆን ያሬድ እነ ዘማርያም የተሻለ እውቀት አላቸው ብዬ ነው። እሱ ጋር ልመጣ ነው ዮኒ። እሷም ብቻ ትሆልኝ ከዛ ላንተ ሰጣለሁ። እነዚህን መምህራን በሙሉ ጥሪ ያቀርብኩላቸው አንዳቸውም ወፍ የለም። ወደ ቲክቶክ መጣሁ። ቲክቶክ ስመጣ አክሊል ያቀረበልኝ ተቀበልኩት። ስለ ታቦት ነው ብሉይ ኪዳንና አዲስ ኪዳን ታቦት እናውራ ብዬ ብኩት። አክሊለም ወገቤን አለ። በአዲስ ኪዳን ታቦት እንጂ ማወራ በብሉይ ኪዳን ታቦት አላወራም ማለት በአዲስ ኪዳን እንጂ በብሉይ ኪዳን አላወራም ማለት ሁለቴ ሶስቴ ነው። ስልክ ራሱ እዚሁ ፔጅ ላይ ብዙ ጊዜ ተወያዩ የለ እንዴ ከአክሊል ጋር በታቦት ጉዳይ አንስታ ታቦትን ሳይሆን በሌላ ጉዳይ ላይ ብዙ ጊዜ ተወያያላችሁ። ኦፊሻል ዲቤት ያቀረበልኝ ሌላ ላይ አውርታል ነው። ሌላም ላይ እንደዝም ብሎ እየገባ በመካከል ለምሳሌ ተወያያላችሁ። አባለትጹን የሚባለው እሱ ላይ ስም ተሳስቼ አባለትጹን ያልሆኑትን የገዳሙ አበምኔት ያደረጉትን ነውር አባለትጹን ብዬ ዘወርሃ ሰኔ ስንክሳር ላይ የተናገርኩት ላይ ወንድማችን እፎይ መጥቶ በተናገረበት ላይ አኬ ዘው ብሎ ገባበት። በገድል ጉዳይ እጄን አላስገባም ብሎ ያለው አኬ ሁሉ ማለት ነው። አሁን እኮ በገድል ጉዳይ እንከራከራለን እያሉ ነው። ግን እኔ አኬ ተቀጠራኝ ተቀበልኩትኝ እና እራሱ ውድቅ አደረገው። በሁለቱም ኪዳናት ታቦት አላወራም ማለት ነው። አንድ ልደተ ቃል ሉተራውያን ታቦት ኧረ ቆይ እኔ ኦርቶዶክስን ልጨርስ። እዚህም ቤት ሉተራውያን የተባሉትንም አምጣልኝ። ታቦት በብሉይ ኪዳንና በአዲስ ኪዳን አለ ብለው በብሉይ ኪዳን አለ በአዲስ ኪዳን ታቦት አለ። አዎ ልክ ነው ኦርቶዶክስ ጋር አለ ብሎ የሚል አንድ ሉተራዊ ካመጣልኝ ሉተራውያን ታቦትን ይቀበሉ የለ እንዴ? ከተቀበሉ አምጣልኝና ከኔ ጋር አወያይ ነው ብዬ የምልህ። ማወያየቱ ሳይሆን ኦርቶዶክስ ብቻ ሳይሆን ኢቭን በፕሮቴስታንት ሉተራውያንም ይቀበላል። እኔ አሁን ስለ ሉተራውያን እስከማውቀው ድረስ ዘሎርድ ቴብል የሚባል የጌታ ጠረጴዛ እንዳላቸው ጠረጴዛውን ፈልጠዋል ያልከው ማለት የሚፈለጠው ጠረጴዛ ማለት እሱ ላይ እንትን እንላለን ብለው ካሉ እውነቴን ብዬ የምልህ ከትክቼ ታላቸዋለሁ። በቫርኒሽ በተለቀለቀ ጣውላ እንጨት ሊያስፈራሩ አይችሉም። ማንም ሉተራውያን፣ መካነ ኢየሱስ፣ ኦርቶዶክስ፣ ካቶሊክ በቅርጻ ቅርጽ በእንጨት አዲስ ኪዳን ላይ ሊያስፈራሩ አይችሉም። የእግዚአብሔር ልጅ ያለው ህይወት አለው እንጂ ብሎ የሚለው ጠረጴዛ ያለውና ታቦት የሚባል ያለው የለው ብሎ የሚል ነገር የለም። አይሰራም።
በሙሉ በዜሮ ነው የሚባዙት። ባለእንጨቶቹ በሙሉ ማለት ነው። ባለእንጨቶቹ እንጨታቸው አደባባይ ላይ ይነሳል። እንጨቱ ሳይሆን አሁን ለምሳሌ እኔ እንደገባኝ አንድ ነገር ልጨርስ ይሆን የችን ልጨርስ ማማጠር በመሀል ይችን ነገር ስላልከኝ የጳውሎስ ጨርቅ የኢየሱስ ክርስቶስ መንፈስ ስላለበት ነበር የሚያድነው አይደል? ጨርቁ ከማን ላይ ነው የተወሰደው? ከጳውሎስ። ጳውሎስ ላይ ነው ጨርቁ መንፈስ ቅዱስ የሚያድረው ወይስ ጨርቅ ላይ ነው ያደረው? አሁን በግልጽ የምታደርገ መንፈስ ቅዱስ የሚያድረውማ ጳውሎስ ላይ ነው። አለቀ። ጨርቅ ላይ ያድር ማለት ነው። አዎ ተግባባን። አሁን ግን ጨርቁ ነው አደይንደ ደይ ከዛ በኋላ ጨርቁ ምን አደረገ? የኢየሱስ ክርስቶስ ጳውሎስ የለበሰው ከአካሉ ላይ ጨርቅ ስለተወሰደ ይሁን። ለምሳሌ አሁን ጌታችን ኢየሱስ ክርስቶስ አለ አይደል? ገባኝ። አሁን ልልህ ብታስጨርሰኝ በደንብ ጥሩ ነገር ላይ እንገባለን። ስለዚህ ልልህ የፈለገው የክርስቶስ ራት የሚቀርብበት ወይም ደግሞ የክርስቶስን ራት የዘላለም ሕይወትን ለማግኛ የምንጠቀምበት ራትን የሚቀርብበት የተቀደሰ ጸሎት የተደረገበት ነገር የኢየሱስ ክርስቶስ ነገር ያለበት ነገር የጳውሎስ ጨርቅ የኢየሱስ ክርስቶስ መንፈስ ያለበት ነው። ይሄ የክርስቶስ ስጋና ደሙ የሚቀርብለት የክርስቶስ ነገር ያለበት ቦታ ነው። ያንን ነገር ማክበር ይሻላል ወይስ በእንጨት በልተዋል አላምን ማለት ይሻላል? ምን ብለን ነው የምናከብረው? ስገዱለት ነው። ማን ስገዱለት አለ? ተሸከሙትና ዙሩት ነው ብለን እንትላል ይሁን ነው። አሁን በሉተራውያን እንኳን ብንሄድ ያንን የሚያከብሩትን ይፈለጥቅ የለውም የሚባል ከሆነ በሉተራውያንስ ቢሆን ምልህ እኔ አሁን ቢፈለጥ ጥቅም የለም እኮ ብዬ የምልህ በአዲስ ኪዳን ከእግዚአብሔር ልጅ ከኢየሱስ ክርስቶስ ውጪ ቅርጻ ቅርጽን ሰብከ ተሸከሙት፣ አውጡት፣ አክብሩት፣ አንግሱት ብለህ የምትል ከሆነ ጌታ እግዚአብሔር ምስክር ነው፣ እንጨት ተራ እንጨት ነው። ሉተራውያን መካነ ኢየሱስ የትኛውም ቤተክርስቲያን ላይ እኔም በማገልግልበት እኮ ቸርች አለ 4 እግር ያለው ጠረጴዛ በቫርኒሽ የተለቀለቀ ጣውላ የጌታ እራት የተባለው ህብስቱና ወይኑ ይቀመጥበታልና ስለዚህ እሱ ላይ መንፈስ ቅዱስ ያድራል ብለው በቫርኒሽ የተለቀለቀ በምስማር የተመታ 4 እግር ያለው ነቀዝ የሚያደቀውን እንጨት አዲስ ኪዳን ላይ አግንኖ የሚሰብክ ከሆነ እፈልጠዋለሁ። 4 ነጥብ። የጳውሎስ የተቆረጠ ጨርቅን ተከትለ እንዴት ነው? ከዚህ እኔ ጨርቅ አልተከተልኩም። ኖ ተከትለ ሳይሆን የጳውሎስ ጨርቅን ማዳኑን አምናል። የክርስቶስ ነገር ኑሩበት፣ የክርስቶስ መንፈስ ኑሩበት። ዮኒ አድመጠኝ ዮኒ እኔ ጨርቅ ተከታይ አይደለም። የጳውሎስ ማንም አይደለም እኮ። ለምንድን ነው ብሬክ ዳውን ሲደረግ ለአንዳንድ ፕሮቴስታንት ወንድምናቶቼ ቅሬታ የምናሰማው? አሁን ለምሳሌ እንደሱ ካልከኝ ቆይ የቢኒ የምትለው ፓስተር ለእኔ አጭበርባሪ ሌባ ነው። አንተ ልታከብረው ትችላለህ። በጃኬቱ ሰው በካሜራ እየዘረገፈ ቁጭ የሚያደርግልህ ነው። የእሱ ጃኬት መንፈስ ቅዱስ አለው እያልክ ትለኛለህ። ያላልኩን አትበል እሺ። ስለዚህ ጃኬቱ ቤኒን አሁን በጣም የተከበረ ነው ብለኛል አይደለ? ኖ እኔ ብያለሁ ወይ እንደዛ ቤኒ ጨርቁ አልከኝ። አሁን የጳውሎስ ጨርቅን መጽሐፍ ቅዱስ ላይ ስላለ የኢየሱስ ክርስቶስ መንፈስ ስላለበት አድነዋል ብለሃል አይደለም? አይልም መጽሐፍ ቅዱስ ወይስ ይላል? የክርስቶስ መንፈስ ያለበት ጨርቁ ላይ አይደለም ጳውሎስ ላይ ነው ያለው ነው ብዬምልህ። ጳውሎስ እዛ ቦታ ላይ አለው ወይስ ጨርቁ ላይ ነበረ? ሰዎች ጨርቁ አድመጠኝ። እሱን ለማሳየት ልሂድልህ ጌታዬ ጋር ማለት ነው። እሺ ኢየሱስ ጋር ልሂድልህ። ደም የሚፈሳት የነበረችዋ ሴት ከበስተኋላ እየተንፏቀቀች በህዝብ መካከል ተጠጋችሁ አይደል? ምኑን የነካችሁ ጌታን? ክርስቶስማ ራሱ ነው። ምኑን የነካችሁ? ጨርቁን። አምናው ጨርቁን አይደል የነካችሁ? ከዛ የደሟ ምንጭ ቆመ አይደል? አዎ። ከዛ ጌታ ግን ምን አለ? ከውስጤ ኃይል ወጥቷል ብሎ ተናገረ። የነካኝ አለ አይደል? መቼ ነካችሁ ሰውነቱን? እሱ አይነካችሁ ጨርቁን ነው። እንዴት አወቀ ብዬ አልልህም፣ ጌታ ስለሆነ ማለት ነው። የነካችሁ ምኑን ነው? ጨርቁን ነው። ወንድማችን ከእሱ ጋር ነው የምናወራው። ሚዩት አድርግ። ጨርቁን ነው የነካችሁ ሰው። ኦኬ፣ ጨርቁን ነው የነካችሁ። ጨርቁን ስትነካው ኃይል ከየት ነው የወጣው? ከኢየሱስ ክርስቶስ። አለቀ። የኃይሌ ምንጭ ኢየሱስ። ጳውሎስ ጋር ሄድልኝ ቆይ ለጨርሳ የኃይሌ ምንጭ ኃይልን በሚሰጠኝ በክርስቶስ ብሎ ቅዱስ ጳውሎስ ያለው የኃይል ምንጭ የፈውስ ምንጭ መድኃኒት የሆነው ጌታ ኢየሱስ ክርስቶስ እንጂ የጳውሎስ ጨርቅ አይደለም። ኃይሉ ያለው ማላይ ነው? ጳውሎስ ላይ ነው። መንፈስ ቅዱስ ያደረው ማላይ ነው? ጳውሎስ ላይ ነው። ከጳውሎስ ላይ
ይኸው እንደዚህ ይላል ዮኒ ሶሪ አንተ በደንብ የምትሰማ ሰው ስለሆንክ አንተን በመረጃ ነው ማውራት ወደ ግራም ወደ ቀኝም እንዳትል ማለት ነው። ነገም ሌሎቹን እንደዚህ ገትረህ ስለምትይዝልኝ ይኸው እንደዚህ ይላል። በጳውሎስ በስትንፋሱ በእርግጫም ቢመታ በቴስታም ቢመታ ውሃም ቢያፈስባቸው ምንም ቢያደርግ ያንን ተአምራት ያደርግ የነበረው ማን ነው? ሐዋርያ ሥራ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህ ከአካሉ ጨርቅ ወይንም ልብስ ወደ ድውዮች ይወስዱ ነበረ፣ ደዌያቸውንም ይለቃቸው ነበር፣ ክፎችም መናፍስት ይወጡ ነበር ይላል። ባይዘይ ደዌ ብቻ አይደለም የሚፈውሰው እርኩስ መንፈስም ይወጡ ነበረ ማለት ነው። አጋንንት እያወጡ በነበሩበት ይላል ማለት። ስለዚህ አሁን ማን ነው ይሄንን ተአምራት ያደርግ የነበረው? በጳውሎስ እጅ ማን ነው የሚያደርግ የነበረው? እግዚአብሔር። አለቀ። በመካነ ኢየሱስ ቆይ አድምጠኝ። በመካነ ኢየሱስ ጠረጴዛ እና በኦርቶዶክስ ጠረጴዛ ነው። ኦርቶዶክስም ጠረጴዛ ነው ብለህ በዲቤ ጠረጴዛ ነው የምትለው። ታቦት የሚባለውን ጠረጴዛ ነው በኦርቶዶክስም። ትክክለኛ ስሙ ራሱ ዲያቆናቱ በቅዳሴ መካከል ስለምንጠቀሙ ማለት ነው። በኦርቶዶክስ ጠረጴዛና በመካነ ኢየሱስ ጠረጴዛ መካከል ሁለቱም ከእንጨት ነው የተሰራው። ሁለቱም በቫርኒሽ ነው የተለቀለቀው። ሁለቱንም አውቀዋለሁ። ኦኬ፣ ሁለቱንም የሚያውቅ ሰው ነው የሚያወራው ደስ የሚለው። ኦኬ፣ በእነሱ ጠረጴዛ እጅ እግዚአብሔር ታምራትን አድርጓል። በጳውሎስ እጅ የሚያስደርግ ታምራት እንዳደረገ አድርጓል። በኦርቶዶክስ ጠረጴዛና በመካነ ኢየሱስ ጠረጴዛ አላደረገም። ሲያደርግም አናይም። ለምን? እግዚአብሔር በሐዋርያው እጅ መንፈሱን ባኖርበት በጠራው በመረጠው በቅዱስ አጠራሩ ለአገልግሎት በጠራው በሐዋርያነት ከእናቴ ማኅፀን ሳለሁ ለዚህ ወንጌል ለየኝ ብሎ ባለው ታላቅ ሐዋርያ እጅ እንጂ የተደረገው በመካነ ኢየሱስና በሉተራውያን 4 እግር ጠረጴዛ በቫርኒሽ የተለቀለቀ የጌታ እራት ይቀመጥበታል ብሎ የሚለው እሱ ስገዱን ብለህ ካለው ፈልጠህ ጣለው እንለዋለን። ፈልጠህ ጣለው። እኔን ደግሞ ልክ እንዳዳመጥኩት አዳመጥኩት። ቤተክርስቲያን መሰበክ ያለበት አዲስ ኪዳን ላይ የእግዚአብሔር ልጅ እንጂ ጠረጴዛና አሸንክታብ አይደለም ነው እያልኩ። ተባረክ ልጅ። አሁን ደግሞ እኔንም ትሰማለህ። እኔ የምልህ ምንድን ነው እዛ ቦታ ላይ የማን ብለው ነው ያቀረቡት? የእግዚአብሔር የኢየሱስ ክርስቶስ ምንድን ነው? ስጋና ደም ነው። የኢየሱስ ክርስቶስ ስጋና ደም የሚቀርብበትን ነገር ነው። ያ የክርስቶስ ስጋና ደም የሚቀርብበትን ነገር ማክበር ስገዱ እያልኩ አይደለም። አምልኩት ያንን ነገር እየተባለ አይደለም። የሆነ ነገር አድርጉት እየተባለ አይደለም። ልክ የጳውሎስ ጨርቅን እየወሰዱ ድውያን ሲፈቱበት ጨርቁን ነው የሚወስዱት። እሺ፣ ያ ጠረጴዛ የሌለው ቸርች አይባልም? ይባላል። ይሁን እንዴ ያ ጠረጴዛ 4 እግር ጠረጴዛ አሁን በሉተራውያን በመካነ ኢየሱስ ያ ጠረጴዛ የሌለው ቸርች ይባላል ወይስ አይባልም? እንግዲህ እሱ የነሱ ምርጫ ነው። ያንተን ነው የምጠይቅህ። የእኔ ምንድን ነው እንዳልኩ መቼም ቁርባን ላይ እኔ በቁርባን ማምን ሰው ነኝ። ኢየሱስ ክርስቶስ ማምን ሰው ነኝ በቁርባን። ጠረጴዛ። ስለዚህ ቁርባኑን በአየር ላይ አታቀርበውም። መቼም የክርስቶስ ስጋና ደሙን የምታቀርቡበት የተከበረ የጌታን እራት የምንቀበልን ይሆን አሁን ዛጋት ትሂድ ያልኩ ለምሳሌ ቦታ አለው ብዬ አስባለሁ። አለው ያ ጠረጴዛ የሌለው ቸርች ምን ላይ ታቀርበዋለህ ታዲያ? ምን ላይ ልታቀርበው ነው? ጠረጴዛው ሰው ባይኖረው ያ ጠረጴዛ ባይኖረው ቸርች ይባላል አይባልም ነው ብዬ ምን ለማቅረብ ሰነፍ ካልሆንክ በስተቀር ያንን ለማቅረብ ምንድን ነው ችግሩ ያለብህ? ስንፍና ካልሆነ ሰነፍ ካልሆንክ በስተቀር ያንን ጠረጴዛ ብዙ ያንን የሚያህል ሜጋ ቸርች ይዘ የክርስቶስን የሚቀርብበት ጠረጴዛ ማቅረብ ከከበደ ስንፍናና ትዕቢት ነው። ትዕቢት ስለወጣ ማቅረቢያ ስለሆነ ነው አይደለ? ማቅረቢያ ስለሆነ ነው አይደል? ማቅረቢያ ስለሆነ ነው አይደል? ኦኬ። በእርግጥ ስለማታውቀው ልተወው። በኦርቶዶክስ ተዋሕዶ ቤተክርስቲያን ለህዝቡ ቅዱስ ቁርባን ሊያቆርቡ ሲሉ ካህናቱና ዲያቆናቱ ህብስቱን በምን ላይ ነው ይዘውት የሚመጡት? ወደ ህዝቡ ጋር በጨርቅ ጠቅልለው በጨርቅ ሸፍነው በሱቲ ተሸፍኖ በምን ነው የሚቀርበው? ታቦቱን ላይ ያስቀምጠውት ነው ይዘውት የሚመጡት ነው አይደል? በምን ነው የሚያቀርቡት? እንዴ ማቅረቢያ ያለ እንትን ነገር ሳህን ነገር ይዘው ሳህን ነገራው ማለት ነው። ኦኬ ያ ሳህን ነገር ይዘው ሳህን የሚመስል ነገር ኦርቶዶክስ በሳህን ላይ ነው የምታቀርበው ማለት ነው። ለህዝቡ የሚመስል ነው እነሱ የሚጠሩበት ኖ የሚመስል ሳይሆን ነው እንጂ ጻህል ይባላል። ሳህን ነው ሳህን መሰዊያ። ይቅርታ መሰዊያ አይባልም። እሺ አይ ኦርቶዶክስ ስላለ ይመልሳ ኦርቶዶክስ ነው። ስለዚህ ምንድነው የምትለው ኦርቶዶክስ? አንዴ ቆይ መልስልን። ምንድነው ኦርቶዶክስ የምትለው? ሐዋርያው አበው
ኦርቶዶክስ ምንድን ነው የምትለው? በሙዳይ ነው እንጂ የምታቀርበው ስጋውና ደሙ የሚፈተትበት አለ። ቅድም ያላችሁ ታቦቱ አለ ወይም ደግሞ አታውቀውም አንተ ዲያቆን ነህ ብራዘር? ዲያቆን ነህ? ዲያቆን አይደለም እኮ ባልሆንክበት በግምት አትናገር። በሙዳይ አታቀርብም። በሙዳይ የሚባል ነገር የለም። በሙዳይ የሚመጣው ከቤተልሔም ነው። ከቤተልሔም ነው የሚመጣው። ኦኬ እኔ ያልኩትኝ ቅዱስ ቁርባን በሚቆርብበት ሰዓት ላይ ቅዳሴው ካለቀ በኋላ ማለት ቅዳሴው ላይ ባሮክን አስገባው ትላላችሁ። አላክልኝም። ከላክ አስገባዋለሁ። ይላክ የለም ማለትና መላክ ይለያያል። እናንተ ስላያችሁ ከስር መግባት ከፈለገ ካልፈለገ መብቱ ነው። ግን ካለ አስገባዋለሁ። የለም ካለ አስገባዋለሁ። ነገሩ ቤተክርስቲያን መካነ ኢየሱስና መካነ ኢየሱስና ሉትራውያን እንደ ቤተክርስቲያን ይሄ ጠረጴዛ የሌለው ቤተክርስቲያን አይደለም ብለው አላሉም። እዚህ ቲክቶክ ላይ ውር የሚሉ ቀኝና እግራቸውን የማያውቁ ሉተራውያንን ብለው እያሉ ክንፏ እንደተነቀለ ቢራቢሮ ወዳገኙት አቅጣጫ ተዋት። ላሳቸው አባቴ በሌሉበት ተዋቸው። እንደሱ አትበላቸው። እነሱ ያመኑበት ነገር አለ። ያመኑበትን ነገር ወዳገኙት ለመብረር የሚፈልጉ 3 እና 4 ሰዎች ናቸው ያሉት እንጂ ያመኑበትን ነገር ማድረጉ ጥሩ ነው። ያመኑበት ነገር ሲናገሩ ምን አሉ? ዮኒ ይሄ ጠረጴዛ የሌላቸውን ቸርች ብለን አንጠራቸውም ብለው አሉ። ኦኬ ስለዚህ መካነ ኢየሱስ ቤተክርስቲያን ያለው አይነት ጠረጴዛ ሙሉ በምንድን ነው የምታቀርበው? አሁን አንተ የምትላቸው አንላቸውም ከተባለ በቁርባን አለ አይደለ? አንተ የምትሄድበት አለው። በምንድን ነው የሚቀርበው? የሚቀርበው የራሱ ጠረጴዛ የለውም ምናምን ዝም ብለህ ከሼልፍ ላይ ነው የምታነሳው? ጠረጴዛ አለው ማስቀመጫ። ዮኒ ኦኬ ታዲያ ጠረጴዛ መኖሩ ዮኒ አድምጠኝ። እሺ እኛ ጠረጴዛ አለው የለም አይደለም። ውሃ የምንጠጣበት እኔ ፑልፒት ላይ ስቆም መድረክ ላይ ስቆም ውሃ የምንጠጣበት ትንሽ የጠረጴዛ መድረኩ ላይ እንኳን አለን። ውሃ የምንጠጣበት ሃይላንድ ውሃ ማለት ነው። ታዲያ ምንድን ነው የሚያጨቃጭቀው? ቆይ አድምጠኝ። አሁን ፑልፒት አለ ቆመን የምንሰብክበት ማለት ነው። መጽሐፍ ቅዱሳችን የምናስቀምጥበት ማስታወሻ ደብተራችን የምናስቀምጥበት ማለት ነው። ከሱ አጠገብ ደግሞ አንዳንዴ ፍላወር አበባ ነገር አለ። ካልሆነ ደግሞ ትንሽዬ 4x4 የሆነች ጠረጴዛ ውሃ እና ቲሹ ወይ ደግሞ ሶፍት ነገር የምናስቀምጥበት አለ። አንዳንድ ቦታ ላይ ደግሞ ከዛው ራሱ ከፑልፒቱ ስር የውሃ ማስቀመጫም እንደ ቦክስ ነገር አለች ወይ ደግሞ ቲሹ አለ። እኔም የመድረክ ሰባኪ ስለሆንኩ ማለት ነው። አሁን ከሱ ውጭ የጌታ እራት የሚቀርብበት 4 እግር ያለው ጠረጴዛ አለ እንደ መጠኑ ስፋት ማለት ነው። ኦኬ ያ ጠረጴዛ የጌታ እራት በሚቀርብበት ጊዜ እኛ ጋር በወር አንዴ እንደዚህ እንወስዳለን። በ2 ወር አንዴ እንደዚህ የሚወስዱ አሉ። እዚያ ጠረጴዛ ባለበት ቦታ ላይ የጌታ እራት የሚመጣበት አለ። ህብስቱ የሚመጣበት እንደዚሁም ወይኑ የሚመጣበት አለ ማለት ነው። በዛ ዕቃ ላይ ሆኖ እዛ ጋር ይቀመጣል። ከዛስ ፓስተራችን ከጸለየ በኋላ ህብስቱን ከዛ ጠረጴዛው ላይ አንስተው አዙረው ለኛ ይሰጡናል። ወይኑንም አንስተው ይሰጡናል። በአንድነት ሆነን ፓስተር ከጸለየ በኋላ እንወስዳለን ማለት ነው። አሁን ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ብለን እኛ አንልም። እነዚህ ሉትራውያን ግን የተባሉት እዚህ ቲክቶክ ላይ የሚሯሯጡት ቅድም ያልኳቸው ሰዎች እነሱ ይሄ 4 እግር ጠረጴዛ የሌለውን እኛ ቸርች ብለን አንጠራውም አሉ። ሁ አዩ ያልናቸው ነው። ባይዘው እፍል ለፊታችን ቆመው ማውራት የማይችሉ ድኩማን ናቸው። በእግዚአብሔር ቃል አትስደባቸው ብራዘር። እነሱ የሚያምኑት አለ አንተ የምታምነው። አድምጠኝ ዮኒ አድምጠኝ። እነሱ እኔ የምከተለውን ፔንቴኮስታል እያበሻቀጡ የሚሳደቡ ይቅርታ ፔጅ ላይ ላሳቸዋ ፔጅ ላይ መላስ ነው። አድምጠኝ። ደካሞች ለማለት ነው። ድኩማን ማለት ሌላ አይደለም። አይ ድኩማን ስድብ ነው አባቴ። እንዴት ነው የምትለው? ተው ደካሞች ማለት ነው ሌላ አይደለም። ድኩማን ብሎ መሳደብ ድኩማን ስድብ ነው አባ። ፔንቴም ላትገባለች አትስደባቸው። እንደዚህ ያምናሉ ብለህ የእነሱን ንገራቸው፣ የእኛን ደግሞ እንደዚህ ይሉናል ብለህ ኤክስፕሌን አድርግላቸው። ዮኒ አሁን እኔ ተናገርኩ እኮ አልኩህ። ድኩማን ናቸው ማለት ደካሞች ማለት ነው። አለቅ ሰላም፣ እንዴት አመሻችሁ? ከኔ ጋር ማውራት ይችላል? ጥሩ መልካም፣ ተባረክ። እኔ እናንተ በተነሱት ጉዳዮች ዙሪያ እናወራለን። ሁላችሁንም ሰላም ብያለሁ። ይቅርታ አድርግልኝ ዮኒዬ፣ ይቅርታ አድርግልኝ። ቀደም እዚህ ጋር የተጠቀሱ 15 ሰዎች ያልኩ ሰዎች ነበሩ አይደል? እሱን ሳታስጨርሰኝ ይህንንም ሳልጨርስ ነው የመጣሁት። ልጨርስና
በጣም መሽቷል። እኛ ጋር ኢትዮጵያ ነኝ ያለሁትና ተኛ፣ በቃ መተኛ ትችላለህ። አይ እንደሱማ ተው። አንተን ሳልወያይማ አልተኛም። ለዛ መወያየት ካለ እንዳለ እንዴ የኦርቶዶክስን ስም አንስተህ ኦኬ። እንደ መጀመሪያ የተነሳንበትን ሀሳብ ልናገር፣ እንደ መጀመሪያ የነበረውን ሀሳብ ልናገርና የተነሳው ምንድን ነው? እኔ ባየሁት ነገር አዲስ ስለመጣ ላብራራለት እና ወደ ጉዳያችን ሚዩት አድርጌ ሰማችኋለሁ። ሁለታችሁ አውሩ። እኔን ብሎክ አድርገህ እኔ አላወራችሁም። እኔ እዚህ ሆኜ ሰማችኋለሁ። ሁለታችሁ ከመሰዊያው ጀምሮ ሚዩት አድርጌያለሁ። ኦርቶዶክስ ላይ የተናገርከው እንዳለ እናወራለን። ችግር የለውም። ስለዚህ ነገርን ከእንትኑ አይደል የሚባለው ይምጡልኝ ብለኸኝ ነበረ። መጥተው ቀጥለህ ግን ማይክ ከፍተህ አውራ እንዳትለኝ ሆኒ እኔን ብሎክ አድርጋችሁ አድምጣ። እኔም ብሎክ አድርጋችሁኝ ሀሳቤ ልጨርስ ብዬ ስል ገና እንደመጣ ማይክ ጠየቀኝ እኮ እስካሁን እንኳን መድረኩ ያንተ ብቻ ነበር እኮ። አድምጠኝ እኮ ታዲያ ሀሳቤን ልጨርስና ያወራል ብዬ ስለ አንተ እኔን እሱ እንደገባ ብሎክ አድርጎ እሱ ያወራ ብለህ የምትል ከሆነ ናቴ አንዴ ያለኝ ምንድን ነው ስለምን እንደሆነ ንገሩኝ ብሎ ነው የጠየቀኝ እንጂ አንተን አታውራ አላለህም ብሏል። ቆይ ዮኒዬ ንገሩኝ ሳይሆን ኤልጂቢቲኪው እንዴት እንደሚቀበሉ አሜሪካ ያሉ የፕሮቴስታንት ዲኖሚኔሽን አሳይቼ ጀምረና ወደ ኦርቶዶክስ ደግሞ ያነሳቸውን ከመጽሐፍ ቅዱስም ከቅዳሴም እንዲሁም ደግሞ ከቤተክርስቲያኑ አስተምህሮ እንነጋገራለን ማለት ነው። በጣም ቀላል ነው። ቅድም አንተን አምጣ ሲል ስለነበር እኔ ከማስረጃው ጀምራለሁ። ወደኋላ ነበርኩ። አንዴ ኤርሚ ያቀረብክላቸው መምህራን በነገራችን ላይ ያቀረብክላቸው መምህራን መምጣት አይጠበቅባቸው። በግዴታ ነው የሚወራው? ዮኒ እኔ ማለት እኔ ማውራት ስለማልችል ነው በግዴታ ነው እስካሁን። ቆይ ኤርሚ እንደው ቆይ አንዴ ነው አድምጠኝ። ሀሳቤን ጨርሻለሁ ብያለሁ ዮናስ አላልኩም ማለት እና መጥቶ የሆነ ነገር ማለት አድምጠኝ። ሀሳቤን ልጨርስ ብዬ ስል እኔም ብሎክ አድርገህ እሱ እንዲያወራ ምንድን ነው ብሎክ የተደረገው? ለምን እኔን ሀሳብ አታስጨርስም ነው ብዬ ጨርስ። እሺ ጎሄድ ታንክ ዩ። እሺ ጎሄድ። አንዴ ሚውት አድርግልኝ ናቲ ፕሊዝ። ይጨርስ። አጠር አድርጎ ነው የሚያሳየን። ከዛ በኋላ ወደ አንተ እንሄዳለን። ታንክ ዩ። ጎሄድ። ምን ነበር ያልኩት እዚህ ቅድም ላይ በታቦት ላይ በወንበር ጉዳይ ወደኋላ እንደገና ልትመለስ ጽፌ ያስኩት ላይ በመካከል አስገብተህብኝ አንተ ሀሳቤን ቆይ ብለህ ያልከኝ አለ። ወደ ቲክታክ በመጣው ሰዓት ላይ እነማ ዲቤት እንዳቀረቡልኝ እነማ እንደተቀበልኩኝ የአክሊልን ብቻ ጽፌ የልደተ ቃልን ልጽፍ ስል አንተ በመካከል ላይ ሀሳብ አስገባብኝ። እኔ ወረቀት ላይ ምጽፈው ለዚህ ነው ማለት ነው። ወደ ቲክቶክ ከመጣው በኋላ ጥሪ ያቀረቡልኝ ኦርቶዶክሳውያን ኦኬ፣ አክሊለ ጥሪ ያቀረበልኝ ተቀበልኩት። እሱን እኮ ጨረስን እኮ ላውራበት ዮኒ አልጨረስኩም፣ ላውራበት። እሺ ፖል ገብቶኛል፣ ቀጥል። እሺ አልጨረስኩም፣ ላውራበት። አስጨርሱኝ ያልኩት ለዚህ ነው። ቅድምም አስጨርሰ ብዬ ስለ አንተ በመሃል ሀሳብ አስገባ ማለት ነው። ጎሄድ ታንክ ዩ። ስለዚህ እዚህ እኔ በፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ ለ6 መምህራን ጥሪ አቅርቤ የዘበነ ቪዲዮ ቅድም የታየው ላይ ኦኬ፣ በስናይፐር አናትህ ነው ብሎ የሚለውን እንኳን እኮ እንዳብራራ እንኳን ጊዜ አልሰጠኸኝም። በደንብ ስማኝ። ቆየሁ በደንብ ስማኝ። ማናቸውንም ጠራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ። እሺ አውሩ አልኳችሁ እኮ። ለምንድን ነው እኔን አሁን ለማስረዳት የምትፈልገው? ላውራት አልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ። እሺ ያልኩት ወደ ገደለው ለምን አልገባ እኮ የእነዚህንም ላውራ እኮ ነው ብዬ የምልህ ላውራ ቀርጽናል ስጠኝ። ኦኬ ሄደው እንዴ ለ6 መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው። እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብለዋል አለ። አዎ ብያለሁ። ለምንድነው እንደዚህ ያልኩት? ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው። ቴዎድሮስ የሚባል ሳልሳዊው ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው። ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው። ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታውቅበት ታሪክ አልነበረም። ጆሲ ሾው ላይ የቀረበውን መልስ በሰጠውበት ነው። ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው። እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናትን ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን የሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና እስኪ ከእስራኤል ንጠቅ። በስናይፐር ረፍርፋ ትጥላለች ማለት ነው።
የኛ ስላይደለ ታሪኩ የኛ ስላይደለ ማለት ነው። ዘበነ አልወያይም ነው ያለው በወቅቱ ማለት ነው። እሺ ከዛስ መጣው ከፌስቡክ ነቅዬ በሙሉ መጣው ወደ ቲክታክ። ልደተ ቃል አቀርባን ነው አክሊል ያቀረበልኝ አልተቀበልኩትም። ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ ዮኒ ደብሯል። ከፈለክ እወጣለሁ። አይደለም የምናውቀውን ነገር ደጋግመን የምትነግረኝ ጠየቃቸው አልመጣሉ 15 ሰው አልመጣሉ ብሎ ነገር የለም። እነማን እንደሆኑ ከነመረጃው ጭምር ነው ማስቀምጠው እናውቃለን። አንተ አወክ ማለት እዚህ ላሉት አይነገርም ማለት አይደለም። እናገራለሁ ከነመረጃው መነጋገሩ አይበቃ የመጣል ሰው አለ መነጋገር ያለ ሰው ለምን ርዕስ ይዘን አናወራ? ቪዲዮ ያሉ ናቲ አንዴ ፕሊዝ በጌታ አድምጠኝ። ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ራሱ ኤክስ አደረገው። ኦኬ ግድ የለም። ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት። መጣ አይቀጡ ቅጣት ቀጣው ማለት ነው። ጌታ ኢየሱስ ትዕቢቱን ያስተነፈሰለት የኦርቶዶክስን ትዕቢት ነው ያስተነፈሰው በሱ ውስጥ መኩል ማለት ነው። የቤተ ክርስቲያኒቱ ላይ ያለ ትዕቢት ማለት ነው። ጴንጤ የእግዚአብሔርን ቃል አያውቁም ብለው ነበር። ዓለም አይቶታል። ኦኬ ከዛስ ደምረው አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ማነው ያ ዲያቆኑ ስዩም አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ሁለት ዲቤቶች አሰረዘ። አንተ የምታውቀው ማለት ነው። ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ። ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ። ሬሳው ላይ ምነው ማውራት የምፈልገው አለ። ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጥ የነበረውም ሰው አሁን የገባው ሰው ነው ማለት ነው። ቪዲዮ አለ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ። ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው። በአብሮ አደጌ ሞት ባዝንም ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ ያበበ ጉልላት ወንድም መሰከረ። የድምፅ ሪከርድ በዓለም አቀፍ አደባባይ ላይ በተረጋገጠ ኤቪደንስ ተረጋገጠ። ለቀሲስ ዲበኩሉ ያቀረብኩትን የዲቤት ጥሪ ዘማርያም ዘለቀን ያሰረዘው። የደምረውን ዘማርያም ዘለቀ አሰረዘ። የስዩምን ዘማርያም ዘለቀ አሰረዘ። ለምን ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። ከዛስ የቀሲስ ዲበኩሉን እኔ ጥሪ ሲያቀርብ አሰረዘ። ዘማርያም አይደለም እዚህ ጋር ካሉት ናቲም ጨምሮ ሌሎቹ 15 የሚሆኑ ባለ ጭምብላሙ ሰውዬ ሁሉ ማለት ነው የደጋ ፈረስ የሚመስል ልብስ ለብሶ ተደብቆ መጣ። ጥሪ ያቀረበልኝ ማለት ነው 15 ሰዎች ከነ ጭምብሉ ጭምር ነው የመጣው። አዎ ቪዲዮ አለኝ። ምንም አፍ የሚያስይዝ አይደለም። ከነ ጭምብሉ ጭምር መልኩ እንኳን የማይታወቅ ማለት ነው። አውሬ መስሎ የመጣው ኦኬ ከነ ጭምብሉ ጭምር አስፈራራው። በልብስ ነው የምታስፈራራው በእውቀት አይደለም ብሎ በሚል ላኩት። 15 ምን ይጠቅማል? ሰዓት የለም እየመሸ ስለሆነ ወደኛ ነው። ቆይ ባሩ እሺ፣ አሁን የምጠቀመውን ነገር ኤርሚያስ እኮ ሌሎቹ አያወሩ። 2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያወሩ። እኔ ልጨርስ ነው የምትለኝ። ለሌሎቹ መብት አትስጥ። እኔ እስከ መጨረሻው የምፈልገውን ታሪክ ላውራ። በተነሳው ነገሮች ላይ አወያዩኝ እያልክ ነው። አልሰማን ወደ ገደለው ከነሱ ጋር እውቀቱ ካላቸው ሰዎች ጋር ለመነጋገር ሌላው አጀንዳውን ሌላ ጊዜ እናውራው። አንተ የምጠይቅህን ጥያቄ መልስልኝ። አንተን ማለት ነው ይመልሱልሃል። አንተን ኦኬ ጎ ሄድ። እነዚህን ሁሉ መምህራን በ10 ዓመት ውስጥ መምህር ዘበነን፣ መምህር ተስፋዬ መቆያ፣ አቡኑን፣ ምረታብን፣ ምነመስፍንን እዚህ የተዘረዘሩት እና አክሊለ እንልደተ ቃል በሙሉ ያቀርቡት እነዚህ ሁሉ ዲቤት ጥሪ እየጠሩ ሲሰርዙ አስደግፈው ሲሄዱ አንዳቸውን ቀርባችሁን እናውራችሁ ብለው አላልክም አይደል? ብያለሁ አላልክም? የምን ማሸት በደንብ ብያለሁ። ዲበኩሉ ሲሰርዘው ለምንድን ነው ኑና ቀረቡ? እንዲያውም ቪዲዮ ሁላ ሰርቻለሁ። ምንድን ነው የምናወራው? ይሄው አሁን መጨረሻው ላይ ማለት ነው የነኝም ብላ ዮኒ ማኛ ብሏል። ይሄው ይመሰክራል። እሺ መልስ ብለህ መለሱልህ። ደምረውን እኔ ሙዳ ላይ ያስኩበትን ልደትን ሙዳ ላይ ያስኩ ፈለገ ስለመጣ ሙዳ ላይ ያስኩ የትኛውን ያላስኩ እሱኛውን ብለሃል ነው ብዬ የምልህ። ለምሳሌ እኔ አሁን እየነገርኩህ ታዲያ አላልክም አትበላ አድምጠኝ። በከፊል ነው ያልኩ። አሁን ለምሳሌ ምንም ዋሸት አያስፈልግም። ሙሉውን እኔ ብያለሁ። ጴንጤ ይመሰክራል። እዚህ ጋር ሙሉ ጴንጤ
ለምንድን ነው ያሰረዛችሁት እያልኩኝ ዲያቆን ማን ነው የሚባለው? የእነዚህን እኮ አላልኩም ነው ብዬ የምልህ መጨረሻ አካባቢ ላይ ያለውን ማን እንዳልክ ማን የማውቃለሁ እኮ አብረን የዛ ላይማ በፌስቡክ ነው የጠራቸው። የፌስቡክ ነው የታቀላለሁ። እሱም ብቻ አይደለም በዚህም ጉዳይ ከማን ነው ከልደተ ቃልም ጋር ጭምር በወቅቱ ስትጨቃጨቅ ነበር። አይዶ ነው። አዎ ልደትን በደንብ ነው የጠየቁት። እንዲያውም ጫው የመጣው ልደት በአንተ የተነሳ አይደል እንዴ ተጣላ። ራይት እኔ ግን ልክ አገል ማነው ዲቤት ጥሪ እንደሚሸሽ ተደርጎ የሚባለው ነገር ሁሉ እዚህ ጋር ከተዘረዘሩት እዚህ ጋር 4 እና ማለት 6 እዚህ ጋር 10 ማለት እዚህ ጋር 6 እዚህ ጋር 6 የሚሆኑ አይተው ነው። ኦኬ አትሸሽም አይደለ? ታንክ ዩ ይሄን ተረዳው። አሁን ግን በተነሳው ጉዳይ ላይ በተነሳው አጀንዳ ላይ ትወያያላችሁ። እኔ ዝም ብዬ ሰዓት ይዛለሁ፣ በሰዓቱ ታወራላችሁ። በየትኛው አጀንዳ ላይ በየትኛው? ስለ እኔ ይኸው ስለ ኤልጂቢቲኪው ገለመሌ ስለሚባለው በክርስትና ውስጥ በፕሮቴስታንት ክርስትና ውስጥ እንደሚደገፍ ኦፊሻል የሆኑ እንደሚደግፉ እናውራ። በየትኛው ቤተክርስቲያናት ትሰማላ? በደንብ አድርገህ ይገልጹልሃል። ኦርቶዶክስ ልጆች መረጃ ይዘው መጥተዋል። አንተን ቅድም አምጣ ብዬ ነበር አይደል? አምጣ ብዬ ሳመጣልህ አልቀበለውም አልከኝ። አድምጠኝ። ጆል ኦስቲን አይደል? ጆል ኦስቲን ማለት አንድ ግለሰብ ነው አይደል? ኦኬ ሌሎቹ ይመጣልሃል። ይኸው እኔ በቸርች አምጥቼልሃለሁ። በቸርች ያመጣልሃል። አንተ ሚውት አድርግ። ሚውት አድርግ። ቆይ ሚውት አድርግ አትበለው። እኔ ነኝ ባለቤት። ዮኒ ራስህን የምጠይቀው በመጀመሪያ፣ ከዛ ወደ ናቲን መጣ። ያመጡልሃል። አንተን ቀደም ቆይ የምን ያመጡልሃል? አንተ አምጣ። አንተ ነህ እየተቸ ያለህ አንተ አምጣ። ችግር የለውም። ስለዚህ አድምጠኝ ዮኒ። ቆይ እንደማመጥ ፕሊዝ። አንተ አሜሪካ ሀገር መወያየት አይደል የምትፈልገው? ያስ ምንድን ነው ዮኒ? እኔ መወያየት ነው የምፈልገው። ስወያይ ግን በመረጃ ነው የምወያየው፣ በእውቀት ነው የምወያየው። አንተ ነህ ወንጌላውያን አማኞች በዓለም ዙሪያ ያሉ ጌን ይደግፋሉ ብለህ ያልከው ውሸት ውሸት ነው። ውሸት ከሆነ ይመጣልሃል መረጃ። መረጃውን በአሜሪካ አብያተ ክርስቲያናት ተቀባይነት ባላቸው በህብረት ውስጥ ያሉ ግብረ ሰዶማውያን የሚቀበሉ ቸርች አንድ አምጣ ብዬ ስልህ ጆል ኦስቲንን ሜጋ ቸርች ስላለ ቆይ ሌላም ልጨምር ስል ቤት በኩል ታስወራለህ። መቼ ነው ያወራው? ከገባው ጀምሮ ፔጁ አንተ ነው የሚመስለው። አንተ ብቻ ነው የምታወራው። ዮኒ አምጣ እኮ አልኩህ። ይኸው መረጃ ሊመጣ እኔ ከኔ ጋር እናውራ። ናቲ ያመጣልህ። እኔ ይኸው ልነግርህ ነው። አንተ አትሰማም። አንተ ቤተክርስቲያን ይሰማ መብት አለው። አይ ኢየሱስ የመናገር መብት አለው ብራዘር። ዮኒ መሀል ላይ እንዳትገባ። አሁን እኔና አንተ እናወራለን ማለት ነው።